አምኖ ነው መጀመሪያ የዳነው ወይስ አምኖ ከዛ ስራ ሰርቶ ነው? ሁለቱንም አለይም እያለ ስለሆነ አምኖና ስራ ሰርቶ ነው ወይ የዳነው? እሺ አምነ ብትሳሳት ስህተት ከድነት ያጎላ አምነ ፍርድ የኢየሱስ ክርስቶስ ነው። አሁን እኔ በራሴ ላይ እንደዚህ ብዬ አልፈርድም። አምነህ በእምነት የምትሰራው ስራ ተደርቦ ነው የሚያድንህ ወይንስ አምነህ ድነሃል? ማመንን ያዳነህ በእምነት የሆነው ስራ ያድንሃል? አዎ በእምነት የሚሆን ስራማ ያድናል። መጽሐፍ ቅዱሳዊ ነው ነገር ነው እንጂ ስፔሲፊክ ቦታ ላይ ነው የዳን እኔ ፈለግከውን በለው። መቼ ነው የዳንከው ነው ጥያቄ። እሺ ይሄን እኮ ቅድም በ1990 አልኩ። እሺ እንደዛ እሺ ሰምታችኋል። የዳነው በ1990 ማለት እሺ ጌታን ባመንክ በዛ ሞመንት ላይ ልክ ጌታን አምነ ኢሚዲየትሊ ነው ሄደ የተጠመቀው። ልክ በቃ ዛሬ ጌታን ነገሩክ አሁኑ ሄደ ወዲያውኑ ማለት ነው። ልክ ወንጌል እንደሰማ ወዲያውኑ ኢሚዲየትሊ የተጠመቀው። ኢየሱስ ክርስቶስ ወንጌል ስትሰማ ልክ እንደዚሁ ኢየሱስ ክርስቶስ የእግዚአብሔር ልጅ የህይወት አዳኝ እንደሆነ የገባክ ሞመንት አለ ወይ ነው ጥያቄ። አልተረዳሁም ጥያቄ። በጌታ ስራ ድኛለሁ አልከኝ አይደል? አዎ ኦኬ። ስለዚህ አሁን አዲስ ፍጥረት ሆኜ ተፈጥሬያለሁ አልከኝ። እሺ ኦኬ። ከዛ በኋላ ለምትሰራው ለእያንዳንዱ ኃጢአት አንተ ተጠያቂ ነህ አይደል? አዎ ተጠያቂ ነኝ። ለምን እሰራለሁ? እንዳልሰራ ጌታዬ እንዲረዳኝ ዘወትር ጸሎቴን አደርጋለሁኝ፣ እለምነዋለሁኝ። ራሴን በተቻለኝ አቅም ራሴን እጠብቃለሁ። ብትወዱኝስ ትእዛዛቴን ጠብቁ ስላለ ማለት ነው። ካልጠበቅኩኝ ግን አልወደውም ማለት ነው። በጣም ጥሩ። ከዛ በኋላ አንተ በመልካም ስራህ ነው አይደለ መዳንህን የምታስጠብቀው? ይኸውልህ በመልካም ስራዬ ብቻ ሳይሆን እምነቴ አብሮ አለ ከመልካም ስራዬ ጋር። እምነቴን አምኜ ዳንኩ አልከኝ አይደል? አምነ ከዳንክ በኋላ አሁንም መልካም ስራን በመሰራ በመልካም ስራ ያንን ማንነት ታስጠብቀዋለህ ወይ ነው የኔ ጥያቄ። ይኸውልህ ያ መልካም ስራዬ ከእምነቴ የተነጠለ ስራ አይደለም። እምነቴ አብሮኝ አለ። የጌታ እምነት አንዴ የማምነው እምነት አሁንም አለ። እምነቴን እያሳደግኩኝ እሄዳለሁ። ስለዚህ ጌታ ያዘዘኝንም ስራ እሰራለሁ ማለት ነው። እምነቴን ከስራዬ ነጥዬ ግን አይደለም። ምናልባት ከተረዳኝ ይቅርታ። አልጠየቁም። የጠየቁ በጣም ሲምፕል ስራ ብቻ ስለጠየቀኝ እኔ አልነጥልም ነው ያለው። ስራ አዲሽናሊ ጌታን ከተቀበልክ አንተ የእግዚአብሔርን ስራ በክርስቶስ ኢየሱስ የተገለጠውን የመዳን ስራ አምነህ ከተቀበልከው በኋላ በራስህ ነው አይደለ ሰስቴን የምታደርገው። በመልካም ስራ የተቀበልከውን ያንን የዘላለም ህይወት ሰስቴን ታደርገዋለህ ወይንም ታቆየዋለህ? እሺ ይኸውልህ ጥያቄ ሲጀመር ትክክል አይደለም። ትክክል ያልሆነው ለምንድን ነው? ጥያቄ ትክክል ይሁን አይሁን እሱን አንተ አትነግረኝም። መልሱን ብቻ ነው የምፈልገው ካንተ። መልሱን እንድነግርህ ጥያቄው ካልተስተካከለ እንዴት አድርጌ መልሱን እነግርሃለሁ? ያልተስተካከለበትን ፓርት ይሄ አጠያየቅህ እንደዚህ መሆን የለበትም ብዬ ማስተካከል መቻል አለብኝ። አለበለዚያ ትክክለኛ ጥያቄ እንዴት መልስ ይሰጣል ወንድሜ? ጥሩ መልስ የለም። እሺ ጥሩ መልስ የለኝም ሳይሆን ጥያቄ የዘላለም ህይወት አይደለም። ለማስተካከልም መስማት አልፈልግም ብራዘር። ጥያቄውን ተወው ለኔ መልሱን ብቻ ብጀገን ብለህ መልሱን ብቻ ማለት ሶሪ ማለት መማማር ከሆነ መነጋገር መልካም ነው። መስማማት መልካም ነው። ስለዚህ አንተ አሁን ለተጠየቀው ጥያቄ ተዘጋጅ። አንተ እሱን ብቻ ለመመለስ ሞክር እንጂ ጥያቄው እንዴት መደረግ እንዳለበት አትጨነቅ። ለሱ ችግር የለውም። ለሱ ነው ይጨነቃሉ። አሁን እኔ የምጠይቅህ ምንድነው የዘላለም ህይወትን ካገኘ በኋላ በስራህ ነው የምታስጠብቀው? እምነቴን ከስራዬ ነጥያ ላይም እምነቴን ከስራህ ነጥላት ለይታ አታየው? አዎ ስራ ብቻ ነጥለህ እየጠየቀኝ ስለሆነ እምነቴን ከስራዬ አልነጥልም እኔ። ኦኬ በጣም ጥሩ። እምነትን ከስራ አትነጥልም። እሺ ቅድም የተናገርከው ላይ አሁን
ወደ መጽሐፍ ቅዱስ ማስረጃ እንገባለን ማለት ነው። ጥሩ ሀሳብ ነው ያነሳው። እምነትህን ከስራ ነጥለህ አታይም። ሰው አንድ ጊዜ ጌታን ከተቀበለ በኋላ ከዛ በኋላ ለሚያደርገው ነገር ሁሉ መጠየቁ ብቻ አይደለም፣ የዘላለም ህይወቱን ኮስት ሊያደርገው ይችላል አይችልም የሚለውን ነገር እሱን ሀሳቡን እስቲ መጽሐፍ ቅዱስ ያደርግልኝ። የዘላለም ህይወት ሰስቴን የሚሆነው በእኛ ስራ እንደሆነ አሳየኝ። በእኛ ስራ ስትል አልገባኝም። በጎ ስራ መስራት ያለ እምነት በስራ ያልከኝ ነው? በእምነት የሆነው ስራ ያድንሃል? አዎ፣ በእምነት የሚሆን ስራማ ያድናል። መጽሐፍ ቅዱሳዊ ነው። እምነትን ያለ ስራ ነጥለን አናይም። ስለዚህ ያድናል። አዎ። እሺ፣ አምነ ብትሳሳት ስህተትህ ከድነት ያጎላ? አምነ ፍርድ የኢየሱስ ክርስቶስ ነው። አሁን እኔ በራሴ ላይ እንደዚህ ብዬ አልፈርድም። ብሳሳት ምለው ንስሐ ገባለሁ። ጌታዬ ንስሐን ስላስቀመጠልኝ ንስሐ ገባለሁ፣ አለቅሳለሁኝ፣ ይቅር ይለኝ ዘንድ ለምነዋለሁ። ስለዚህ መሐሪ ይቅር ባይ አምላክ ነው ያለኝ። ይኮንነኛል ብዬ አላስብም። ተስፋ አለኝ። የእርሱን መንግስት ለወደፊት ለመውረስ ተስፋ አለኝ። በተስፋ የምኖር ሰው ነኝ። በጣም ጥሩ። እሺ፣ በእምነት የሚሰራ ስራ ያድናል የሚል አሁን በእምነት የሚሰራ ስራ ያድናል የሚለውን አሁን እኔ እናንተ መጽሐፍ ቅዱሳዊ እናድርገውና እስካሁን ድረስ በሎጂክ ስላወራ ማለት ሀሳብን በደንብ እንዳገኘው ስለፈለኩ ነው። ሚኒሻይ ተስማማችሁ? መጀመሪያ እዛ ውስጥ ከመግባታችሁ በፊት የዳነው በእምነት ይሁን በስራው እኮ እሱን አልጨረሳችሁትም እና መጀመሪያ በእምነት ነው የዳነው ወይስ ሰርቶ ነው የዳነው? እሱ መነሳት ያለበት ጉዳይ ሲሆን እየተደበቀ እንደሆነ እየታየኛል ነው። ምክንያቱም አሁን ይሄ ሰው አምኖ ነው መጀመሪያ የዳነው ወይስ አምኖ ከዛ ስራ ሰርቶ ነው? ሁለቱንም አለይም እያለ ስለሆነ አምኖና ስራ ሰርቶ ነው ወይ የዳነው? እሱ ነው ክሊር መደረግ ያለበት። አምኖ ስራ ስለመስራትማ እኛም እናምናለን፣ ግን እሱ አሁን የዳነው ግን እንዴት ነው የሚለው ሀሳብ በደንብ መጥራት ያለበት ይመስለኛል። ራሱን በመደበቅ እየሞከረ ስለሆነ ማለት ነው። እሱም በደንብ ትሄዱበት ደስ ይላል። ጥሩ ዳኒ፣ እኔ ራሴን አልደበቅኩኝም። ይቅርታ እየደበቀ ብለህ ጀስት የሆነ እንትን አትስራብኝ። ጥሩ አይደለም ወይ? አንተ ጠይቀኝና እኔ እምነቴን ገልጬ ልነግርህ እችላለሁ። የተደበቀ የሚደበቅ ነገር የለም። ውይይት ስለሆነ እንደው በፍቅር ብንወያይ መልካም ነው። ይቅርታ አድርግልኝ። ችግር የለውም። እኔም ስጠይቅ የነበረው ከመጀመሪያ ይሄንን ነው። አምነን ለእኔ እየመሰልከኝ ያለው እምነትን እየደበክ እንደሆነ ነው። እምነትን እንደደበክ ማናቀው አሁን ከዚህ በኋላ ቢኒ ለሚጠይቅ ጥያቄ ቀጥተኛ መልስ ስትሰጠው እንደሆነ ይገባኛል። እኔ እስካሁንም ቀጥተኛ ነው፣ አሁንም ቀጥተኛ መልስ ሰጣለሁ። ችግር የለም። እንዴት እምነቴን እንደደበቃለሁ? ጥሩ፣ ይሄው አሁን ሊጠይቅ ነው። ተዘጋጅ። እኔ ቤት እየገባሁ ስለሆነ ውጭ ላይ ያለው እንዳይረብሻል። እሺ፣ ችግር የለውም። በቃ ያው የተለየ ጥያቄ አልጠይቅም። አምነህ ሰርተህ የዳንከው አይደለ? አምነህ ሰርተህ የዳንከው ማለት ነው። አምነህ በእምነት በሰራው ስራ የዳንከው ወይስ ስታምን ድነሃል? ይሄ ነው ከመጀመሪያ የኔም ጥያቄ የነበረው። ባይዘው ያው ልትመልሰው አልፈለግክም እንጂ ይቅርታ አልገባኝም። አምነህ ሰርተህ ነው የዳንከው ስትለኝም አልገባኝም። ወይንም ሰው ካመነ በኋላ በእውነት ስላልገባኝ ነው። ክርስቶስን ስላልገባኝ በጣም ቀለል ባለ አማርኛ ልድገምልሽ። ቀለል ባለ አማርኛ ሰው ካመነ በኋላ በእምነት የሆነ መልካምን ስራ ያደርጋል አይደል? አዎ። ኦኬ። ለአንተ መዳን ኮንትሪቢዩት ያደረገው አምነ በእምነት የሆነ መልካም ስራ ሁለቱ ተደምሮ ነው ያዳነ? ወይንስ ባመንክ ሰዓት በክርስቶስ ኢየሱስ ባመንክ ሰዓት ድነሃል? እምነቴ አድኖኛል። አዎ፣ ኢየሱስ ክርስቶስን ስለማምን ድኛለሁኝ። ምናልባት ጥያቄ እየገባኝ አይደለም፣ ይቅርታ። ከዛ በኋላ ስራን አትሰራም? ስራዬ የእምነት የፍቅር ስራ ነው ብዬ ገልጬልሃለሁ። ስራን አትሰራም ትሰራለህ አይደለም? እኔ ጥያቄ አይደለም፣ እንደዛ አይደለም። አሁን አምነህ ከዳንክ አምነህ በእምነት የምትሰራው ስራ ተደርቦ ነው የሚያድንህ ወይንስ አምነህ ድነሃል? ማመንን ያዳነህ
ማመንህ ብቻ ነው ያዳነህ ወይስ አምነህ በእምነትም የሰራው ስራ አድነዋል ጨምሮ? ይሄን እኮ ቅድም መለስኩልህ። ማለት ጌታዬ መድኃኒቴ ኢየሱስ ክርስቶስን ሳምነው ያ እርሱ አዳነኝ፣ እድኛለሁኝ፣ እንደ አዲስ ሰው ተፈጥሬያለሁ አልኩኝ። ተፈጥሬ ግን ዳግመኛ በባርነት ቀንበር መገዛት የለብኝም። ስለዚህ አልቆምም። ያ አለመቆሜን ደግሞ የፍቅር ስራ እሰራለሁኝ፣ እየሰራው እኖራለሁ። ጌታዬን ደግሞ በኃጢአት ከወደቅኩኝ ተስፋ አደርገዋለሁ። የመንግስተ ሰማያት የመውረስ ተስፋ አለኝ እስከማምን ድረስ። ያለ ተስፋ እምነት ስለሌለ እስከማምን ድረስ ነው ያልከው? አዎ፣ በጌታዬ በመድኃኒቴ በኢየሱስ ክርስቶስ እምነት ስላለኝ እምነቴ እስከ መጨረሻው ድረስ ይጠፋል ብዬ አላስብም። ጌታዬን አምነዋለሁኝ፣ እርሱም ደግሞ እምነቴን ይጨምርልኛል፣ ይረዳኛል። እሺ፣ ያመነ ሰው አሁን የተቀበለው ነው ወይስ ገና ሊመጣ ያለውን የሚቀበለው ነው? ምን ማለት ነው? ክሊር አድርግ እስቲ። እምነትን ዲፋይን አድርግልኝ። እምነት ራሱ የገባ አይመስለኝም። እምነትን እስቲ ዲፋይን አድርግልኝ። አንተ ምንድን ነው አምኛለሁ ስትል ምን እያልከን ነው? በክርስቶስ ኢየሱስ ለምሳሌ በመስቀል ላይ ባደረገው ስራ ወይንም በእርሱ የድህነት ስራ አምኜ ድኛለሁ ስትል ምንድን ነው? እምነት ስትል ምን እያልከን ነው? ክርስቶስ ያደረገልኝን ነገር ሁሉ አምኜ ተቀብያለሁ እያልኩኝ ነው። የእርሱን ስራ አብራራው ካልከኝ እምነት ስትል ምን እያልከን ነው? አምኛለሁ ስትል ጌታዬ መድኃኒቴ ኢየሱስ ክርስቶስን ከሰማየ ሰማያት ወርዶ ከእመቤታችን ከቅድስት ድንግል ማርያም ተወልዶ ራሱን ከሰማያዊ ክብሩ ዝቅ አድርጎ ለእኔ ሲል ከአሉት በሰማያት ካሉት ሁሉ ትቶ እኔን ለማዳን ሲል ወደዚህ ምድር መጥቶ ለእኔ መስዋዕት ከፍሎ በመስቀል ላይ ተሰቅሎ እኔ እንድድን ራሱን መስዋዕት አድርጎ ሰጥቶ አድኖኛል። ይሄን አምናለሁ። እምነቴ ይሄ ነው። ኦኬ። ስለዚህ የዳንከው ስላመንክ ነው? የዳንከው ስላመንክ ነው? ያላመነ እኮ አይድንም አይደል እንዴ? ስላመንኩኝ ድኛለሁ። ምን አይነት? ስለዚህ የዳንከው ስላመንክ ነው ወይ? አዎ ጌታዬ ተጨማሪ ነገር እንጠብቅ። ምን አይነት ተጨማሪ ነገር ማለት? ስለዚህ በእምነት የሆነውን ስራ እንጠብቅ። በእምነት የሆነውንም ስራ እንጠብቅ። በእምነት የሆነው ስራ እኮ የፍቅር ስራ ከዛ በኋላ ቢመጣ አይደል? ኦኬ። እሱ ደግሞ ለድነት እሱ ለመዳንህ ወሳኝ ነው። በእምነት የሆነው ስራ ነገርኩህ እኮ ቅድም። እምነቴ ራሱ በየጊዜው ክርስቶስን እያወቅኩኝ እያነበብኩኝ እያጠናው እየተማርኩ እምነቴም እየጨመረ ይሄዳል። አይደለም የምሰራው ስራዬም ስለ ድህነት የድህነት እምነትህ እየጨመረ ነው የሚሄደው። ስለዚህ ድህነትህም እየጨመረ ነው የሚሄደው እንጂ አልተፈጸመም እንዴ ድህነት? ይኸውልህ ቢኒዬ፣ ድህነት አንድ ጊዜ ይቆማል አይደለም። ቅድም ደጋግሜ ነግሬሃለሁ። ጌታዬ መድኃኒቴ ኢየሱስ ክርስቶስን በማመኔ አንድ ጊዜ ንጹሕ ሆኜ ተፈጥሬያለሁኝ። ስለዚህ ያ የተፈጠርኩትን ደግሞ ዳግመኛ በባርነት ቀንበር እንዳልያዝ ጌታዬ መድኃኒቴ ኢየሱስ ክርስቶስ አዞኛል። ብትወዱኝስ ትእዛዛቴን ፈጽሙ ስላለ ጌታዬን እወደዋለሁ። ስለዚህ ያዘዘኝን ትእዛዝ ሁሉ እፈጽማለሁ። ያንን እየፈጸምኩ እስከ መጨረሻው እሄዳለሁ። ክርስቲያን ነኝ። በወድቅ ወድቄ አልቀርም ብዬ አስባለሁ፣ አምነዋለሁ። እሱን ያስነሳኛል ጌታዬ። ስለዚህ እስከ መጨረሻ እሱን ተስፋ አደርጋለሁ። መጨረሻ ደግሞ ያድነኛል ብዬ ተስፋ አደርጋለሁ። ይሄ ነው። ስለዚህ በእምነት ብቻ ነው በወድቅም በእርሱ አምናለሁ ያስነሳኛል ካል አንተ በእምነት ብቻ ነው አይዳንከው አይደል? አንፊልድ በእምነት ብቻ ነው አይዳንከው። በእምነት ብቻ ማለት ምን ማለት ነው? አምኜ እነሳለሁ በወድቅ እንኳን እርሱ ያነሳኛል ካልክ ቆያ ወንድም አለ በወድቅ እንኳን እርሱ ይረዳኛል ያስነሳኛል፣ ስለዚህ አምነዋለሁ አይደል ያልከኝ? ስለዚህ አንተ በእምነት ብቻ ነው አይዳንከው። አዎ ስራ ታዲያ ለምንድን ነው የምታደርገው? ስራ መስራት አለብኝ ምናምን አለብኝ ለምንድን ነው እያልክ የምታደቅመኝ? ያ ወደፊት ለመዳኔ ምክንያት ስለሆነ፣ ምክንያቱም ጌታዬ መድኃኒቴ ኢየሱስ ክርስቶስ ራሱ ትእዛዛቱን እንድፈጽም አዞኛል። አልገባኝም። እነዛን ትእዛዛት ብራዘር ኮንፊውዝድ ሆናል።
ኮንፊውዝድ ሆነ። እኔ አልሆንኩም። አንተ ነህ ለመዳን ምክንያቱ በእምነት ያለ ስራ ነው ወይስ እምነት ነው? ፕሊዝ ማን ነው አስሬ ከፍ ዝቅ የሚያደርገው? ይሄንን ሞዴሬተሮች ተው። እሺ ዳኒ መጣ። እሺ ቆይ ይሄንን በደንብ አስረዳኝ ወንድም አለ። አሁን ብትወድቅ እንኳን በወድቅ እንኳን እንደሚያነሳኝ አምናለሁ ብለህ ስለ ጌታ ኢየሱስ ክርስቶስ እምነት ተናገርክ። በእርሱ ላይ ስላለህ እምነት ተናገርክ። ኦኬ የኔ ጥያቄ አሁን በስራ እድናለሁ በእምነት የሆነው ስራ ያድነኛል ብለኛል ቅድም። በእምነት የሆነው ስራ እንዴት አድርጎ ነው የሚያድንህ? አንተ ብትወድቅ እንኳን በስራ መነሳት የማትችል ሰውዬ ስቲል በእምነት የምትነሳ ሰውዬ እንዴት ነው በእምነት የሆነው ስራ ያድነኛል ያልከኝ? ይህንን በጣም አብራራልኝ ፕሊዝ። ይሄ ባይዞ የመጨረሻ ጥያቄ ነው የምጠይቀህ። በጣም you are going around the circle እና የምታወራውን ነገር መሀል ላይ ክላሽ እያደረገ ነው። አይደለም ወይ አልተግባባንም፣ ወይ የምጠይቀኝን ጥያቄ በትክክል አልተረዳሁም። ይቅርታ ወንድሜ። ምክንያቱም እኔ እየመለስኩልህ ያለው ትክክል ነው። ጌታዬ አላዳነኝም፣ አድኖኛል፣ ንጹሕ አድርጎ ፈጥሮኛል። አዎ ልክ አዳም እንደተፈጠረ አዲስ ሆኜ ተፈጥሬያለሁ። አዎ ከዛ በኋላስ በባርነት ቀንበር እንዳትያዝ ከተያዝኩኝስ አልድንም። ስለዚህ እዛ ጋር ራሱ የነገረኝ ነው። ብትወዱኝስ ትእዛዛቴን ፈጽሙ አለ። ካልፈጸምኩኝስ አልድንም። ከዛ በኋላ ይመጣ ነው። እነዚህን ሁሉ ግን የምፈጽመው በማን ነው? በራሱ በኢየሱስ ክርስቶስ እየረዳኝ ነው። ሳይረዳኝ ተነጥዬ አይደለም። እርሱን ሳላምን ስራ ብቻ ብዬ ነጥዬም አይደለም። አንድ ላይ እያስኬድኩ ነው የሚሄደው። ስለዚህ እስከ መጨረሻው ያዘዘኝን ሁሉ እየፈጸምኩኝ እሄዳለሁ። ካልፈጸምኩኝ ግን እርሱን ራሱ አላመንኩትም ማለት እኮ ነው። ስለዚህ እምነቴ ብቻ እዛ ጋር እንዲያዝልኝ ያዘዘኝን ካልፈጸም አላመንኩትም ማለት ነው። አይ በቃ እኔ ማለት እኔ አሁን እስከዛሬ እስካሁን ያለፋህንን ቦታ ልታገኘው ፈልጌ ነው። አየህ እባካችሁን ሞዴሬተሮች፣ እንዴ ማን ነው እዚህ ቤት ሞዴሬተር? ምንድን ነው የምታደርጉት? እንዴ ተው እንጂ አቴንሽን ብሬክ አታድርጉ። ስዊች ኦን ኦፍ አታድርጉ። ኦኬ የኔ ካሜራ መብራቱ ይታያል እንጂ አልበራም ካሜራ። እሺ በጣም ግን ለምንድን ነው ውይይት አይነት ነገር የማታደርገው ቢኒያም? ኦኬ በጣም ጥሩ። እንደዚህ ላድርገው በቃ። ቆይ አይ እንቀጥላለን አሁን ከአንተ ጋር በጥሩ ሁኔታ። እሺ አንተ ጋር ትንሽ እንትን ሚውት አድርግልና እንደ ዳንያ 10 ደቂቃ ምናምን ከዚህ በኋላ እሺ ያን ሐሳብ በደንብ ድገምት። እኔ አሁን ገና መዳኑ ላይ ጥያቄ አለኝ ቢንሻ። አሁን ሌላ ቦታ እስቲ ዳኒ ቅድም የጠየቀኝ ጥያቄ ምንድን ነው? እስቲ አልገባኝም። እስቲ ጠይቀኝ። መዳን ላይ ራሱ ገና መወራት አለበት። እሱ ክሊር መሆን ስላለበት ማለት ነው። እዛ ላይ የሆነ ኦቨርፓስ ምንድን ነበር የጠየቀኝ ጥያቄ? ይቅርታ እስቲ ንገረኝ። እሺ ቢኒ ፖይንቱን ሜክ ያርግና ከዛ ወይ እንቀጥላለን። እሺ ጥሩ መግባባት አልቻልንም ብዬ ነው ማለት ወደዛ የሆነ ኮንቨርሴሽናችን ጥሩ እያልሆነ እየሄደ ነው። ይቅርታ ቢኒ፣ የኔ ያለመረዳት ሊሆን ይችላል፣ ያንተ ትክክል ተናግሮ ሊሆን ይችላል፣ ከዛ ሊሆን ይችላል። ለዛ ነው ሽፍት ባረግ ይሻለኛል ያልኩት። በጣም ጥሩ። አሁን ከቅድም ጀምሮ ምን ስትለኝ ነበረ? በእምነት ስትለኝ ነበር። አመንኩ ስትል ምን እያልክ ነው? እየጠየኩ ለዚህ ነው። ገብቶሃል? አሁን አንድ ሰው አምኛለሁ ካለ ያመነውን ያንን ነገር ኮንፊደንትሊ አግኝቶታል። ገብቷል? እጁ ላይ አለ። ገብቷል? አሁን ምን እያልከኝ ነው? መዳኔ በእምነት የማደርገው ሌላ ስራ ደግሞ መዳኔን ይፈጽመዋል እያልከኝ ነው። ከዛ ደግሞ መለስ አልክና በወድቅም በክርስቶስ ኢየሱስ ላይ ባለኝ እምነት ጌታ ደግሞ ያነሳኛል አልክ። ስለዚህ አሁን ጥያቄ ለአንተ በእምነት ነው የዳንከው ወይስ እምነትና ስራ አድርገህ ነው የዳንከው ነው ለኔ ስቲል ግልጽ ያልሆነልኝ። ኦኬ ጨረስክ አሁን? ያው እሺ ገብቷል። ግን ጥያቄ
ፍጹም አንደርስታንድ ላረጋ አልችልም። ምክንያቱም 2-3 ጊዜ የመለስኩትን ነገር ነው እየጠየቀኝ ያለሁት። የዳንኩት በጌታ በኢየሱስ ክርስቶስ በማመን ጥያቄ ግልጽ ነው። ነገር ግን ከቅድም ጀምሮ የአንተ ጥያቄ ግልጽ ነው፣ ግን እሱ ጥያቄን ኦቨርፓስ አድርጎ ሌላ ርዕስ ላይ ነው ማውራት የሚፈልገው። ከቅድም ጀምሮ በጣም ግልጽና ክሊር ጥያቄ ነው የምጠይቀው፣ ግን እሱም ፖይንት ኦቨርፓስ አድርጎ ሌላ ነገር። እሺ ዳኒ አንተ ግለጽልኝ እስቲ፣ ምናልባት አንደርስታንድ እንዳደርግ በሌላ ዌይ ካለ ግለጽ እስቲ። ከኔ የተሻለ አማርኛ ካወራህ ዳኒ ጠይቀው፣ ራሱ የምጠይቀውን ጥያቄ መልሰህ ጠይቀው በጌታ። በጣም ያለህን ሲምፕል አድርጌ ልጠይቅህ። ኦኬ መቼ ነው የዳንከው? ለምሳሌ ድህነት እምነቴን ነው የምጠይቀኝ? መቼ ነው ያመንከው እያልከኝ ነው? አየህ አትመልስም። ለዛ ነው እንደዚህ ለምን መሰለህ? መቼ ነው የጠየቅኩ? መቼ ነው የዳንከው ነው ጥያቄው። ይሄ ነው ጌታዬ መድኃኒቴ ኢየሱስ ክርስቶስን በማመኜ ድኛለሁ። ግን ሳምን ይሄን ያህል የሚባል ስፔሲፊክ ጊዜ እየጠየቀኝ ነው የሚመስለው። አዎ ጊዜ መቼ ነው የዳንከው? ቀኑን እለቱን ምናምኑን ነው የምትነግረኝ? መቼ ነው የዳንከው? አዎ እሱም በሂደት ነው። ጌታዬን እያመንኩ ሄጄ ነው ያመንኩት። ስፔሲፊክ ቀን ልትነግረኝ የምትችለው ነገር የለም። መቼ ነው የዳንከው? ክርስቶስን ሳምን ማለት ነው። እሺ ክርስቶስን ሳምን መቼ ነው ያመንከው? በ1980 ብዬ ልንገርህ እንዴ? ጥያቄው አንደርስታንድ አልገባኝም። አንተ ነው የምታውቀው። ግልጽ ነው እኮ እየመለስከው ነው። ለምን አልገባኝም? እሺ የገባው ሳምፕል በ1990 እንደዛ ብዬ ልንገርህ። አትደር አንተ ድኛለሁ የምትለው መቼ ነው? ጌታን የተቀበልክበትን የምታውቀው አንተ ነህ። ያመንክበትን የምታውቀው አንተ ነህ። ጌታዬ መድኃኒቴ ኢየሱስ ክርስቶስን በማመኔ ድኛለሁ። መቼ? እዛ በኋላ ግን አልጠየቅኩም። እኔ እሱ አልጠየቅኩም። መቼ ነው የዳንከው ነው ያልኩህ። ጥያቄ ይሄ ነው። ለምን ትደበቃለህ? አይ ቲንክ ልጠይቀኝ የፈለከው መቼ ነው የተጠመቅከው ለማለት ነው። እሱም ያንተ ጥያቄ ነው። መቼ ነው የዳንከው ነው ያልኩህ። እሺ ጌታዬ መድኃኒቴ ኢየሱስ ክርስቶስን አምኜ ስጠመቅ መቼ ነው ያልኩህ። እንዴት አላልኩህ? መቼ ነው ያልኩህ። ለዛ እኮ ነው መቼ ነው የምትለኝ እኮ እምነትህ እያደገ የሚሄድ ነገር ነው እንጂ ስፔሲፊክ ቦታ ላይ ነው የዳን እኔ የፈለግከውን በለው። መቼ ነው የዳንከው ነው ጥያቄ። እሺ ይሄን እኮ ቅድም በ1990 አልኩህ። እሺ እንደዛ እሺ ሰምታችሁታል። የዳነው በ1990 ማለት በግድ ስፔሲፊክ ታይም እየሆነ ስፔሲፊክ ታይም ደግሞ አንተ ነህ የምታውቀው። ያንን መቼ እንደዳንክ የምታውቀው አንተ ነህ። እኛ ጌታዬ መድኃኒቴ ኢየሱስ ክርስቶስን ሳምን ድኛለሁ ማለት ክሊር የሆነ መልስ መሰለኝ ወዳጅ። እኔ መቼ ነው ግን ብሎ መጠየቅ ግን ስፔሲፊክ ቀን ነው እና ቀኑ ለአንተ ምን ይሰራል? ምን ይሰራልሃል? መልስ ካለ ትመልስልኛለህ። ምን እንደሚሰራልኝ እኔ የምነግርህ። እንዴት ዳንክ ስል ክርስቶስ ኢየሱስን አምኜ ስቀበል ትላለህ። አለቀ። እሱ እንዴት ነው? መቼ ሲሆን ስለ ታይም ነው እያወራን ያለ ነው። ለዚህ ነው ቅድም ቢኒ ተደጋጋሚ ሲጠይቀ የራስን ጥያቄ ነው ለመመለስ የምትሞክረው። አየህ ኦቨርፓስ ለማድረግ የምትሞክረው ይህንን ፖይንት ነው። ደግሜ እጠይቅሃለሁ፣ የዳንከው መቼ ነው? እሺ ጌታዬ መድኃኒቴ ኢየሱስ ክርስቶስን አምኜ ስጠመቅ በ1990 በ1990 ነው ይሄ ሰው የዳነው። ስንት ዓመት ነው አሁን? እድሜን ለምን እነግርሃለሁ እንዴ? ይሄ መንገር አለብህ። መደበቅ ስለማትችል ማለት ነው። ለመደበቅ አይደለም እዚህ ቤት ብራዘር እድሜ አይ ሶሪ እድሜን ነው ሽማግሌ ነኝ እና እድሜን አልነግርህም። ከ1990 በፊት አልዳንክም ነበር ማለት ነው። ጌታዬን አላምነውም ነበር። እኔ ጌታን ታምናለህ አልታምንም አላልጠየኩም። ከ1990 ዓመት በፊት አልዳንክም ማለት ነበር ወይ? የሚያስብ ጥያቄ እየጠየቃችሁ ይስሉ። በደንብ ሳቅ ብራዘር፣ እሱን አልከለክልህም። እኔ ጥያቄ በጣም ሲምፕል ነው። አሁንም እንዳታልፈው። ጥያቄ በጣም ሲምፕል ነው። ከ1990 ዓመት በፊት አልዳንክም ማለት ነበር ወይ? አዎ አምኜ ስላልተጠመቅኩኝ አልዳንኩኝም ነበር። አልዳንም ነበር ወዳጃችን።
አሁን ስለዚህ ከ1990 ዓመት በፊት ይሄ ሰው ኦርቶዶክስ ነበረ፣ ግን አልዳንም። ዶንት ፎርጌት ኦርቶዶክስ ነበርኩኝ ብዬሃለሁ። ሌላ ከዛ ፊት የነበርኩትን እምነት ችግር ተጠይቃለሁ። እንደዛ ከንግግር እንደዛ መስለኝ ነው። ኦርቶዶክስ አልነበርክም ከዛ በፊት? ሶሪ ኦርቶዶክስ ነኝ አላልኩም አይደል? ከዛ በፊት ይሄው ጠየቅኩ። ሌላ ነገር አልተናገርኩም ማለት ችግር የለም። ከዛ በፊት ምን ነበርክ? አስፈላጊ አይደለም መናገር አልፈልግም ነው። አስፈላጊ ነው ብራዘር፣ አትደበቅ። ይሄ መደበቅ አይደለም፣ ፐርሰናል ነገር። ከዛ በፊት ኦርቶዶክስ ተከታይ ነበርክ ወይስ አልነበርክም? ያኔ ሶሪ ውይይት ከሆነ ይቅርታ አድርግልኝ በእውነት ፐርሰናል ነገር እየጠየቀኝ ቤተ እምነትን አትንገረን፣ የፈለግከውን ሁን። ነበርክ ወይስ አልነበርክም ነው ጥያቄው። ከዛ በፊት ኦርቶዶክስ ነበርክ ወይስ አልነበርክም? ዳኒ ይኸውልህ አትደበቅም ስለ አትደበቅም ስለ አልደበቅም። ከዛ በፊት ኦርቶዶክስ ነበርክ ወይስ አልነበርክም? እንግዲህ አምኜ ስለ ኦርቶዶክስ እንዳልነበርኩ ወንድም አለ በግልጽ እየጠየቁ ነው ያለው። ኦርቶዶክስ ነበርክ ወይስ አልነበርክም? አልነበርኩኝም። ኧረ እባክህን ምንም ይሄ ሚስጥር አይደለም። ነበርኩ አልነበርኩ የፕራይቬሲ ጉዳይ አለ ብራዘር፣ ራስን ለመደበቅ ካልሞከርክ በስተቀር ወዳጃችን አልነበረም። እሺ ጌታን ባመንክ በዛ ሞመንት ላይ ልክ ጌታን አምነህ ኢሚዲየትሊ ነው ሄደ የተጠመቀው። ልክ በቃ ዛሬ ጌታን ነገሩክ፣ አሁኑ ሄደ ወዲያውኑ ማለት ነው። ልክ ወንጌል እንደሰማ ወዲያውኑ ኢሚዲየትሊ የተጠመቀው። ይኸውልህ ቅድም ስመልስልህ እምነት በአንድ ጊዜ የሚፈጸም አይደለም። ትናንት አልጠየኩም ወዳጅ፣ የጠየኩህ በጣም የጠየኩ ወንጌል በሰማህበትና ኢየሱስ ክርስቶስን ባመንክበት በዛ ሞመንት ነው ወይ የተጠመቀው ነው ጥያቄ። እሺ ዳኒ 2 ሲደመር 2 4 ነው። እንደዚህ አይነት ጥያቄ አይደለም የጠየቀኝ። አይዞህ የጠየቀኝ እምነት ነው። እምነት 2 ሲደመር 2 አይደለም። ኢየሱስ እንደሚያድን በሰማህበት ሞመንትና ይሄንን ኢየሱስ ክርስቶስን አምነ በተቀበልክበት በዛው ሞመንት ላይ ነው ወይ የተጠመከው? ጥያቄ እሱ ነው። ሶሪ ማለት በሂደት ነው ያስፈልገው። ወደ መልሱ ምንም ሶሪ ምንም ያጠፋው ነገር የለም። ወደ መልሱ ውይይት ከሆነ ውይይት ነው ብራዘር፣ እየጠየቅኩ ነው። ውይይት ነው ብራዘር፣ ምንም ማለቃቀስ ያስፈልገው። ወደ መልሱ እንደዚህ አይነት ውይይት አይደለም። ይሆን ወደ መልሱ እንደዚህ አይነት ውይይት ተመለስል። እየጠበቅኩ ነው ያለው። ስመልስልህ አቁመህ እንዲህ ያለ ስፔሲፊክ ነገር ካልነገርከኝ ትለኛለህ። እንደዛ አይነት ስፔሲፊክ መደበቅ የለም። አየህ ቅድም አንተ ነህ ጥያቄውን እየደበቅኩ ያለው እኮ ጥያቄውን እየደበቅኩ ያለው በጣም ተረጋግቼ ብራዘር ማን ያልተረጋጋ? አይዞህ ወዳጄ፣ ድምፅ ቀስ ብሎ ማውራት መሰለህ መረጋጋት አይደለም። አሁን ወደ መልሱ እየጠበቅኩ አይደለም። ወደ መልሱ ብራዘር እየጠበቅኩ ነው ያለው። እሺ ሂደቱን ንገረኝ ካልከኝ ተመር አላልኩም። ብዙ ጊዜያቶች እሱ ያንተ ጥያቄ ነው። ዛሬም እሺ መልሴ እሱ እኮ ነው። ዛሬም አንድ ቀን የለም፣ አንድ ቀን የምለው የለም። ትምህርት እየተማርኩኝ ስሩ ታይም እየተረዳው መጥቼ ከዛ በኋላ የተጠመቅኩት ማለት ነው። አምኜን የተጠመቅኩት በቃ አምኜን የተጠመቅከው ብለዋል ወዳጆቼ፣ ሰምታችሁታል። አምኜን የተጠመቅኩት አለ። በዛ አንድ ወዳጄ አምኜን የተጠመቅኩት ብለሃል፣ ሰምቻለሁ። በዛ ያመንክበት ሞመንት የዛኑ ጊዜ ነው ውሃ ውስጥ የተነከርከው ወይ የተጠመቀው? ይቅርታ አድርግልኝ። አሁን የምመልስልህ ምንድነው፣ እምነት በአንድ ቀን የሆነች ሞሜንት አይደለም የሚመጣው። እምነት ቀስ እያለ ስንት ቀን ነው? በመማር ስሩ ታይም ነው እንጂ። ስንት ቀን ተማርክ? ችግር የለም። ስንት ቀን ተማርክ? ይሄንን ኢየሱስ ኦልሞስት ከ6 ወር በላይ ተምሬያለሁ። 6 ወር ሙሉ ተምሯል። 6 ወር ሙሉ ተምረ ልክ 6ኛው ወር ላይ ነው ኢየሱስ ክርስቶስን ያመንከው? እምነት ይኸውልህ ቅድም የጠየቁ እንደዚህ እምነት 2 ሲደመር 2 አይደለም። ኢየሱስ ክርስቶስ 6ኛው ወር ላይ ነው ወይ እያወቅኩኝ እየተማርኩኝ እያመንኩኝ እያወቅኩኝ እየተማርኩኝ እያመንኩኝ ሄዳለሁ እንጂ የሆነች ስፔሲፊክ ሞመንት ለእምነት የሚባል ነገር የለም እያልኩ ነው። እንደዛ ከሆነ እኔ እዚህ ያሉ ሰዎችንም ታች ያለም ሰው
ጠይቅና እስቲ ይንገሩ። አንድ የሆነች ሞመንት ላይ በዚች ቀን በዚች ሰዓት አምኜ ምናምን የሚባል ነገር እምነት ላይ የለም። ምንድነው ያለን? በደንብ ስሙት። ለመደበቅ እየሞከረ ስላለ ማለት ነው። ይሄ ሰው 6 ወር ሙሉ ተምሮ ኢየሱስ ክርስቶስን የህይወቱ ጌታና አዳኝ አድርጎ የሚቀበልበት እምነት 5 ወር ከ29 ቀን ሙሉ የለውም። ይሄ ሰው እሱን አንተ አልክ። አይዞህ ብራዘር፣ አትደረብ ብራዘር፣ አትደረብ። እሺ ይቅርታ። ልክ 6ኛው ወር ሲሞላ በ30 ቀኑ ላይ ልክ በ30ኛው ቀን ላይ እምነቱ ሙሉ ሆነ። ከዛ ወስደው ውሃ ውስጥ ነከሩት። እንደዛ ነው እያለን ያለው ወዳጃችን። እንዲህ አይነት እምነት የለም ብራዘር። ከእግዚአብሔር ቃል ላሳይ፣ ምን ማለት እንደሆነ ያልኩት ምን ማለት እንደሆነ ላሳይ። እሺ ለመደበቅ ስለምትሞክር ነው ይሄንን እያልኩኝ ያለሁት። እሺ እንደዚህ የጌታ መልአክ ፊልጶስን ተነስተ በደቡብ በኩል ከኢየሩሳሌም ወደ ጋዛ በሚወርደው ምድረ በዳ ወደ ሆነው መንገድ ሂድ አለው። ተነስቶም ሄደ። እነሆ ህንዳኬ የተባለ የኢትዮጵያ ንግስት አዛዥና ጃንደረባ የነበረው በገንዘቧ ሁሉ የሰለጠነ አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበረ። ሲመለስም በሰረገላው ተቀምጦ የነቢዩን የኢሳይያስን መጽሐፍ ያነብ ነበረ። መንፈስም ፊልጶስን ወደዚህ ሰረገላ ቅረብና ተገናኝ አለው። ፊልጶስም ሮጦ የነቢዩን የኢሳይያስን መጽሐፍ ሲያነብ ሰማና በእውኑ የምታነበውን ታውቀዋለህን አለው። ታስተውላለህን አለው። እርሱም የሚመራኝ ሳይኖር ይህ እንዴት ይቻለኛል አለው። ወጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው። እንደ በግም ወደ መታረድ ተነዳ። የበግ ጠቦቶች በሸላቶቹ ፊት ዝም እንደሚሉ እንዲሁ አፉን አልከፈተም። በውርደቱ ፍርድ ተወገደ፣ ሕይወቱም ከምድር ተወግዳለችና ትውልዱንስ ማን ይናገራል? ጃንደረባውም ለፊልጶስ መልሶ እባክህ ነብዩ ይህ ስለማን ይናገራል? ስለ ራሱ ነውን ወይስ ስለሌላ አለው። ፊልጶስም አፉን ከፈተ። ከዚህም መጽሐፍ ጀምሮ ስለ ኢየሱስ ወንጌል ሰበከለት ይላል። የሴኔውድ አይዞሽ ሰበከለት ይላል። ምን ስለ ኢየሱስ ምን አደረገው? ሰበከው። ወዳጃችን ምን አለ? 6 ወር ይፈጃል አለ። እምነት ኢየሱስን ለማመን 6 ወር ይፈጃል አለ። የኢትዮጵያ ጃንደረባ ግን 6 ወር አልፈጀበት። የሚያድነው አንዴ ብራዘር ይቅርታ የጨረስከው ነው። ቀጥል። የሚያድነው ኢየሱስ ተነገረው። ይሄንን ኢየሱስ መሰከረለት። ይሄ ሰው አመነ። ማመኑን እንየው እስቲ ከራሱ አንደበት እንስማ። በመንገድም ሲሄዱ ወደ ውሃ ደረሰ። ጃንደረባውም እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድነው አለ። ፊልጶስም በፍጹም ልብ ብታምን ተፈቅዶልሃል አለው። 6 ወር ፈጀ? አልፈጀም ጋይስ። 6 ወር አለ? የለም። መልሶም እምነቱን ይሁን ስለ ኢየሱስ ነው ፊልጶስ አፉን ከፍቶ የነገረው። የኢትዮጵያው ጃንደረባው መልሱን ደግሞ እንየው። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። እምነት ፕሮሰስ ነው? በጭራሽ። እዚህ ጊዜ ወስዷል? በጭራሽ። ፊልጶስ መጣ፣ የሚያነበውን ነገር ነገረው። ወንጌሉ ስለ ክርስቶስ ኢየሱስ ስለሆነ ስለ ኢየሱስ ነገረው። የእግዚአብሔር ልጅ ኢየሱስ ክርስቶስ እንደሆነ አምናለሁ አለ። በፍጹም ልብ ከምታምን ከሆነ ተፈቅዶልሃል ብሎ ተጠመቀ። የጠየቁ ጥያቄ ልክ እንደዚሁ ነው። ኢየሱስ ክርስቶስን የህይወት ጌታና አዳኝ አድርገ የተቀበልክበት ሞመንት አለ ወይ? yes you are. ኦኬ አሁን ታይም ቱ ኢት። ኢየሱስ ክርስቶስ ወንጌል ስትሰማ ልክ እንደዚሁ
ኢየሱስ ክርስቶስ የእግዚአብሔር ልጅ የህይወት አዳኝ እንደሆነ የገባክ ሞመንት አለ ወይ ነው ጥያቄው። ወይስ አሁንም ፕሮሰስ ላይ ነው? እሺ ጨረስክ? እሺ አይ መጽሐፉ ላይ በአብዛኛው ትክክል ብትናገርም ነገር ግን የተሳሳተ ነገርም ተናግረሃል። ለምሳሌ ጥያቄ ትክክል ባልሆነ ነገርማ እኔም ፍቀድልኝ እንጂ እንዳው ዝም ብለህ ጥያቄን መልስልኝና ከዛ ደግሞ ስህተት የሆንኩትን ደግሞ አንተ ትጠይቀኛለህ። ከዛ እኔ ማስረዳሃለሁ ስህተቱን። ጥያቄ መልስ። እሺ የመሰከርኩበት ቀን የተጠመቅኩ ዕለት ነው። ከመጠመቄ በፊት ያው መመስከር ስላለብኝ መስክሬያለሁ። ስለመመስከር አልጠየኩም። ኢየሱስ ክርስቶስ የህይወት ጌታና አዳኝ እንደሆነ ያመንክበት ሞመንት አለ ወይ ነው ያልኩት። ይኸውልህ ቀደም ሲጀመር ሚስ ሪፕሬዘንት እያደረገች አትደበቅ ብራዘር። ጥያቄ ጠይቄያለሁ፣ መልስ አልተደበኩም። ይኸውልህ አንተ ትክክል ያለውን ስለመመስከር አልጠየኩህም። የጠየኩ ኢየሱስ ልክ ኢትዮጵያዊ ጃንደረባ እንደተረዳው ኢየሱስ ክርስቶስ የህይወት ጌታና አዳኝ መሆኑን ያመንክበት ሞመንት አለ ወይ ነው ያልኩት። እሺ እኔ ከሌላ እምነት ስለመጣሁኝ ስሩ ታይም እየተማርኩኝ ሄጄ በተጠመቅኩበት ቀን ግን አምናለሁ ወይስ እኔ ስለመመስከር አልጠየቅኩ ብራዘር። የኔን ህይወት እየጠየቀኝ ስለሆነ የኔን ህይወት እየነገርኩ ነው። ሞመንት ነው የጠየቁ አለክ ወይስ የለም? ልክ እንደ ኢትዮጵያው ጃንደረባ የእግዚአብሔር ልጅ ኢየሱስ ክርስቶስ የህይወት ጌታና አዳኝ መሆኑን ያመንክበት ሞመንት አለ ወይስ የለም? ይሄን ከመጀመሪያው ከሌላ እምነት ስለመጣው ሳላምን አይደለም የመጣው። የለም አለ ወይስ የለም ነው ጥያቄ ብራዘር። እኔ ይኸውልህ ፐርሰናል ኤክስፒሪየንስ ስለሆነ አለ ወይስ የለህም ነው ጥያቄ። አም ሶሪ ብራዘር፣ መደበቅ አትችልም። እኔ እኮ ዛሬ ነው እኔ እኮ በዘጠና ነው አለ ወይስ የለህም ብራዘር ማለት ምን አይነት ጥያቄ ነው የምትጠይቀው? በጣም ቀጥተኛ ጥያቄ፣ የእግዚአብሔርን ቃል መሰረት አድርገን እየጠየቅኩ ነው ያለው። አለህ ወይስ የለህም? እሺ አለኝ ብልህ ሳይኖረኝ መቼስ ክርስቶስን አልቀበልም አይደል ወዳጄ? አለህ ወይስ የለህም ጥያቄ። ክሊር ጥያቄ ነው። ክሊር መልስ አልኩ እኮ አለኝ አልኩ። እሺ አለ። በጣም ጥሩ አለኝ ብለዋል ወዳጆቼ። አምናስ ሳስፋይድ ምንም ነገር በምታደርገው ነገር ሳስፋይድ አይደለም መሆን አይጠበቅብም። ለመደፈቅ ትክክለኛ ብራዘር ጥያቄም አሁን ለኔና ላንተ ውይይት የሚሆን ነገር ወይ ለሰዎች የሚተርፍ ነገር እያወራን ስላሉ አይዞ ብራዘር አይዞ አለኝ አለ። እሺ አሁን ይሄን ካልክ በኋላ ታብራራልኛለህ ብለሃል አይደል? ስለተናገርከው ቃል አብራራሽ አለኝ ብለሃል። ለምንድን ነው ግን እድል ማትሰጠው? አለኝ ብለሃል ብራዘር፣ እየተደበክ ስለሆነ አይደለም። ዳኒ አለኝ ብለሃል። ከዛ በኋላ ግን ቅድም ያልከኝ ነገር ነበር አይደል? አለኝ ብለሃል። እሱን መልስልኝና ስለ ጃንደረባ ያወራኸውን ነገር ልናገር ስል ከዚህ ቀጥሎ ታብራራለህ አልከኝ። አሁን እስኪ ላብራራ እድል ስጠኝ። ጥሩ እሺ፣ አለኝ ብሏል። ከዚሁ ነው የምንቀጥለው። ቀጥል፣ ሂድ። ጥሩ ስህተቱ ምንድነው? ጥያቄ ነው የምጠይቀኝ። ስህተቱ ምንድነው? ሳብራራው። ለምንድነው ጥያቄ የምጠይቅህ? ላብራራው እንጂ ፈቀድክልኛል እንዴ? ስህተቱ ምንድነው? ስህተት ሰርተሃል ያልከኝ ስህተት ነው የምታሳየው። አዎ ምልህ ምንድነው መሰለህ፣ ልክ አንድን ሰው ልክ አሁን የኢትዮጵያዊ ጃንደረባው ሰው ከኢትዮጵያ መጥቶ ወደዛ የሚሄደው አስጀምሮ ሲጀመር በእግዚአብሔር የሚያምን ሰው ነው። በእግዚአብሔር ለማመኑ ደግሞ የብሉይ ኪዳን ሰው ነው። በእግዚአብሔር ለማመኑ ደግሞ የኢሳያስን መጽሐፍ ይዟል። ሌሎችንም መጽሐፍ እንደሚያነብ ደግሞ ስለዚህ ስህተቴን ንገረኝ። እየነገርኩህ እኮ ነው። ምን አለበት በትዕግስት ብታዳምጠኝ? ወይ ደግሞ አንድ ደቂቃ ሰዓት ስጠኝና በሰዓቷ ልጨርስ ሀሳቤ። አለበለዚያ አታስቆመኝ። ውሸት እያወራ ስለሆነ እኮ ነው። ስህተቴ ምንድነው ዳኒ? ውሸት አይደለም፣ ስህተትን እየነገርኩህ እኮ ንገረኝ። እስካሁን ስህተቴን አላወራህም። ስህተቴ ምንድነው ያልኩት እኔ? ስህተት እየነገርኩህ እኮ ነው። ስህተት በቅጽበት ያልከው ምኑን በቅጽበት ያልኩት? ለምንድን ነው ቃሌን እኔ እንድናገር የማትፈቅድልኝ? አንተ ስትናገር እኮ ጸጥ ብዬ ነው አይደል የማዳምጠው? ምኑን በስህተት ያልኩት? ኦኬ ይኸውልህ፣ አሁንም እሺ ልንገርህ። እርሱ አስቀድሞ በእግዚአብሔር የሚያምን ሰው ነው። ከዛ በኋላ የሚቀበለው ጌታ ኢየሱስ ክርስቶስን ነው። ስለዚህ
እርሱ አምኖ ለመረዳት ቀላል ነው ለሱ። ስህተቱ ምንድነው? የኔን ስህተት ንገረኝ። ዳኒ ስተሃል ብለሃል። ስህተት እስካሁን ነው እየነገርኩህ እኮ ነው። ለምንድነው በትዕግስት ማታዳምጠው? ለምንድነው ትዕግስት ማይኖራችሁ? ግን በጣም በትዕግስት ነው እያወራን ያለነው ብራዘር። ፖለቲካ አትስራ። ምንድነው ስህተቱ? አንደኛ ይኸውልህ መጥቶ ፊልጶስ በተናገረው ጊዜ ነው ያመነው አልክ። ይሄ አይደለም። ምክንያቱም ይህ ሰው አስቀድሞ ኢየሱስን ያምን ነበር። ኢየሱስን ያምን ነበር ወይ ወዳጅ? እባክህ ልናገር። ኢየሱስ ክርስቶስን ውይይት እናድርግ ወይ ወዳጅ? ውይይት ነው ያለው። በቃ ቀጥሉ፣ ችግር የለም። ቴንክ ዩ። እንደዚህ አትደበቅም ስል አይ እድል ማሰጠኝ ከሆነማ ምን ሰራ? ውሸት ነው እያወራ ያለው። ኢየሱስ ውሸት አይደለም ወይ? ውሸት አንተ ይኸውልህ፣ እንደውም ውሸት የምትለኝ ከሆነ አንተ ነው ትክክል ያልሆነ ነገር። እሺ እኮ ይኸው እየሞገትኩ እኮ ነው ያለው። ኢየሱስ ያምን ነበር ወይ? አፌን እንኳን እኮ እንዳልናገርኩ ካፌ ያስከኝ ነው። እንዴት ብዬ ነው የምናገረው እኮ? ኢየሱስን ያምን ነበር ወይ? ለምን ትዋሻለህ? ኢየሱስን ያምን ነበር ይሄ ሰው። እኔ አሁን በዛ ቅጽበት ላይ ኢየሱስን ያምን ነበር ብያለሁ። አልወጣኝም። እሺ እኔ ከዚህ በፊት ኢየሱስን ያምን ነበር ብያለሁ። ለምን አትረዳ? ሐሳቤን ልግለጽና ትክክል ካልሆነ አንተ ዘርዝረህ እንዳወራኸው ትክክል ካልሆነ ይሄ ሐሳብ አንፊልድ እዚህ ጋር ትክክል አይደለም ብለህ ንገረኝ፣ እሰማሃለሁ። እሺ እንደ ሰዓት ማሰጠው እኮ 30 ሰከንድ ወይ 1 ደቂቃ ነው የማወራው። ይሄ ጭቅጭቃችን ግን ከ3-4 ደቂቃ በላይ ይፈጃል። እንደዛ ከሚሆን መነጋገር እንድሰማ እንደዚህ እናድርግ። ኦኬ ዋሸህ ብለህ ሁለተኛ እንዳትዋሽ። ለምን? እስካሁን ድረስ ካወራው ንግግሩ ውስጥ የኔ ውሸት እስካሁን ስላላወራህ ማለት ነው። ውሸት ሳይሆን እኔ በዚህ መልኩ ረዳዋለሁ፣ ይሄን ሐሳብ በዚህ መልክ ልግለጥ ካልክ I give you time። ከዛ ቀደም ካቆምንበት ፖይንት እንቀጥላለን ማለት ነው። ይሄው እኔ እስካሁን ድረስ የዋሸሁትን ፖይንት ልታሳየኝ አልቻልክም። ይሄው ጊዜ ሰጣሃለሁ፣ 1 ደቂቃ ሰጣሃለሁ። እዚህ ፖይንት ላይ ያለን ሪፍሌክሽን ስጠኝ፣ ችግር የለም እቀበላለሁ። እሺ ዳኒ፣ ይኸውልህ ሲጀመር እኔ ዋሸህ ብዬ አልተነሳሁኝም። ለዛው አንተ ነው ዋሸህ ያልከኝ። እኔ ትክክል አይደለህም፣ እንደው አነጋገሬ ራሱ ይሄ ነው፣ ትክክል አይደለህም እዚህ ጋር ብዬ ነው የተናገርኩት። እንደውም በጣም ሲበዛብኝ ካፌ ላወጣው ነበር እየተጠነቀቅኩ ነበር። ኦኬ ወደ ፖይንቴ ልትዳሁ። ወደ ፖይንቴ ስመጣ ይህ ሰው ኦኬ እዛው ነው። ይህ ሰው በመጀመሪያ አስቀድሞ በእግዚአብሔር የሚያምን ነበረ። በእግዚአብሔር ስለማመኑ የኢሳይያስ መጽሐፍን እያነበበ መምጣቱ ምልክት ነው። የኢሳይያስ መጽሐፍ ስላለው ደግሞ ሌሎች የብሉይ ኪዳን መጽሐፍቶችን ደግሞ እንደሚያነብ ያ ምልክት ነው። ስለዚህ ለዚህ ሰው በሚማርበት ጊዜ ስለ ጌታ ኢየሱስ ክርስቶስ ፊልጶስ መጥቶ ሲያስረዳው አይደለም 1 ቀን 1 ሰዓት በቂው ነች። ለምን? መጽሐፍቶችን መርምሮ ያወቀ የተማረ በእጁ ላይ የኢሳይያስ መጽሐፍ ያለው ሰው ነው። ይሄን ሰው ግን ከኔ ጋር አምጥታ አታነጻጽረው ለማለት ፈልጌ ነው። ያመንክበት ቅጽበት እንደዛ ስላልከኝ ኖ አይደለም። ይህ ሰው በዛች ያቺ ዕለት የዳነባት ዕለት ነች፣ እቀበላለሁ። አዎ ለምን? ይህ ሰው አስቀድሞ እግዚአብሔርን የሚያምን ስለሆነ፣ አስቀድሞ መጽሐፍትን መርምሮ የሚያውቅ ስለሆነ። እኔ ጋር ስትመጣ ግን ኖ ከሌላ እምነት ነው የመጣሁት ብያለሁ። ስለዚህ መጽሐፍቶችን አላቅም፣ ስለ ጌታ ኢየሱስ ክርስቶስ አላቅም፣ ስለ ብሉይ ኪዳን አላቅም። ስለዚህ እያንዳንዱን የምማርበት ጊዜ ሂደት ፈጅቷል። ስለዚህ መጨረሻ ላይ ግን በቃ ሙሉ ነኝ ብዬ ሳስብ እንዲያጠምቁኝ ጠየቋቸው፣ አጠመቁኝ። አሁን መልሴ ነው እንደው የተረዳኸኝ ይመስለኛል። ኦኬ ይቅርታ ቴንክ ዩ ስላዳመጥከኝ። እሺ ችግር የለም። ሁለተኛ ይሄንን ቃል ተሳስተሃል ያልክበትን ሐሳብ ክፍሉን ሳይሆን የተሳሳትኩ ከአንተ አንጻር የተወራ ወሬ አድርገህ ነው እያወራ ያለው። ክፍሉን አልተሳሳትኩም ማለት ነው። እንቀጥላለን። እዚህ ላይ ጊዜ ማባከን ስለማልፈልግ አንተ መጽሐፍ ቅዱስን መሰረት አድርግና ለመዳን 6 ወር ወይ ደግሞ ከዛ በላይ የፈጀባቸውን ከእግዚአብሔር ቃል ማስረጃ አስጠኝ። አንድ ሰው ወንጌል ሰምተው 6 ወር የፈጀባቸው ለመዳን ማስረጃ አስጠኝ። እኔ 6 ወር ይፈጃል እኮ አላልኩኝም። እሺ የቆየባቸው በቃ ወንጌል በጣም የቆየባቸው ሰዎች ከእግዚአብሔር ቃል
ማስረጃ እስቲ። ለኔ ያን ያህል ጊዜ ፈጀብኝ አልኩኝ እንጂ ግዴታ 6 ወር ነው አላልኩም። አንተ ነህ ሚስ ሪፕሬዘንት አድርገኸኛል። የለህም ማለት ነው ለጠየቁ ጥያቄ መልስ? አዎ የለኝም። አዎ ለኔ ተምሬ ጌታዬን እስከማውቀው ድረስ ያን ያህል ጊዜ ፈጅቶብኛል። ከሌለህ በቃ ዋናው እሱ ነው። እንዳሌለህ ማሳየት ምን ይባላል? የለህም በቃ አልፈዋለሁ ማለት ነው። እሺ ወደ ቀደሙ ጥያቄ እንመለስ። ቀደም ምንድን ያልከን ኢየሱስ ክርስቶስን የህይወት ጌታና አዳኝ እንደሆነ እሱን ስታምን የዘላለም ህይወት እንደምታገኝ ያመንክበት ሞመንት አለ ማለት ነው ካንተ ንግግር። ምክንያቱም ሄጄ አጥምቁኝ ስትላቸው ኢሚዲየትሊ የዛኑ ቀን አላጠመቁህም በእርግጠኝነት አይደል ነው? የዛኑ ቀን ሄደ ነው አጥምቁኛል ከዛው አጠመቁክ? አይ ትምህርቱን ራሱ እዛው የንስሐ አባቴ ስለሰጡኝ ከሳቸው ጋር ጨርሼ ቀጠሮ ይዤ ነው የተጠመቅኩት። ኦኬ ሶ የመጨረሻ የወሰንክ ቀን ኢየሱስ ክርስቶስ የህይወት ጌታና አዳኝ እንደሆነ ገብቷል ማለት ነው? አዎ ገብቶኛል። ለምን አልገባኝም? ሳይገባኝማ አምነሃል ማለት ነው። በዛ ሞመንት ላይ እምነትህ ሙሉ ነው ማለት ነው በኢየሱስ ሊያድንህ እንደሚችል። እምነትህ ሙሉ ነው ማለት ሙሉ ሊያድንህ እንደሚችል ልክ አሁን እንደ ኢትዮጵያው ጃንደረባ ሊያድንህ እንደሚችል ኢየሱስ ክርስቶስ አዳኝ የህይወትህ ጌታ እንደሆነ ደግሞም የህይወት አዳኝ እንደሆነ የከፈለው ዋጋ በቂ እንደሆነ ገብቷል ማለት ነው አጥምቁኝ ለማለት ስትሄድ። አዎ እሺ በዚህ ሞመንት ላይ ድነህ ነበር? እኔ እምነቴን ከጥምቀቴ ነጥያ አላየሁም። ስለዚህ ማመኔ ብቻ በቂ ነው ብዬ አላስብም። እኔ አልጠየቅኩም ድነህ ነበር ወይ እያልኩ ያለሁት ለመዳኔ ጥምቀቴ ማስተዋጽኦ አለው እያልኩ ነው። እኔ አልጠየቅኩም እሱ ድነህ ነበር ወይ አልጠየቀኝም። እኔ ደግሞ ነጥዬ እኔ አልጠየቅኩም ብራዘር ያንተ መልስ ነው እሱ ድነህ ነበር ወይ ነው ያልኩህ። እርሱን የሚያውቀው ጌታዬ መድኃኒቴ ኢየሱስ ክርስቶስ ነው። እኔ አላውቅም። እሱ ይቅር አልዳንክም ማለት ነው። በዛ ሰዓት አምናለሁኝ እንዳዳነኝ አምናለሁ። ወዳጅ ግን እኔ ለራሴ ነበር ወይስ አልነበረም ነው ጥያቄ። እሱ ነው በጣም ግልጽ ጥያቄ። በዚህ ጊዜ ድኛለሁ ብዬ መጽሐፍ ቅዱሳዊ ማደርግልህም እችላለሁ። እኔ እምነቴን ከጥምቀቴ አልጠየቅኩም። እኔ አልጠየቅኩም። በቃ ይሄን ነው የምመልስልህ ማለት ያልኩ ጥያቄ በደንብ ስማኝ። ያልኩ ጥያቄ መልስ ከሌለ የለኝም ነው የሚባለው። መደበቅ አይደለም የሚያስፈልገው። የጠየቅኩ ጥያቄ በጣም ሲምፕል ነው። ኢየሱስ ክርስቶስን የህይወት ጌታና አዳኝ እንደሆነ ባመንክ በዛ ሞመንት ላይ የሥላሴ ልጅነትን ተቀብለ ነበር? ትክክለኛ ያልሆነ ጥያቄ ነው። ምክንያቱም እምነቴን ከጥምቀቴ መልስ ከሌለ የለኝም ነው የምትለኝ። እምነቴን ከጥምቀቴ አለየው። የሥላሴ እኔ ስለ ጥምቀት አላወራሁም። ነጥለህ እየጠየቀኝ ስለሆነ ልመልስልህ አልችልም። ይቅርታ ካልሆነ አይደለም ነው የምትለኝ። ነጥዬ ስላመጣሁብህ አይደለውም ነው የምትለኝ። የሥላሴ ልጅነትን አግኝተህ ነበር ወይስ አላገኘህም? አልዳንኩም ማለት አልችልም። ማዳኔ ክርስቶስ ስለሆነ እኔ አልጠየቅኩም። አሁን በደምብ ስማ። የሥላሴ ልጅነትን አግኝተህ ነበር ወይስ አላገኘህም? በተጠመቅኩኝ ጊዜ አግኝቻለሁኝ። አልጠየቅኩም። አትደበቅ። ጥምቀት ጋር ሄደህ የጠየቅኩ በዛ ሞመንት ላይ የሥላሴ ካልሆነ እያልከኝ እኔ ደግሞ እምነቴን እኔ ስላንተ አልጠየቅኩም። ጥያቄን መልስ። ካለዛ እምነቴን ከጥምቀቴ በፍጹም አልለይም። ለይታ እኔ የጠየቅኩ በደምብ ስማኝ። የጠየቅኩ ልክ ለንስሐ አባት የነገርካቸው ቀን አጥምቁኝ ይሄንን ጌታ የህይወቴ ጌታና አዳኝ አድርጌ መቀበሬን በቃ አምኛለሁ፣ ትክክል ነው ጌታዬ ያልክ የዛን ቀን አንተ የእግዚአብሔር ልጅ የሥላሴ ልጅነትን ያገኘ ሰው ነው ወይስ አይደለም ነው ጥያቄው። እኔ ደግሞ ምልህ ማዳን የክርስቶስ ነው። ነጥለህ ንገረኝ እያልከኝ ነው። ስለዚህ ነጥዬን የጠየቅኩ እምነትህን የጠየቅኩ እኔ ደግሞ ነጥዬ አልመልስልህም እኮ ነው መልስ የለህም ነው መልስ የለኝም። ይሄ መልስ የለኝም ነው የሚባለው። ብራዘር አየህ ራስን አትደብቅም ነው። ለዚህ ነው ለአንተ መልስ የለኝም። የኔን ጥያቄ ነው መመለስ ያለብን። የኔ ጥያቄ በዛ ሞመንት ላይ የሥላሴ ልጅነትን ካገኘ አዎ አግኝቻለሁ፣ ካላገኘ አላገኘውም ነው እንጂ መደበቅ አያስፈልግም። እምነትህን ንገረኝ። በዛ ሞመንት ላይ የሥላሴ ልጅነትን አግኝታል ወይስ አላገኘም? ግልጽ ነው ጥያቄው ብራዘር። ካላገኘ አላገኘውም፣ ካገኘው አገኘው ነው የምትለው።
ጥምቀት ከጎደለው የሥላሴ ልጅነት አይገኝም ካልክ እኔ የተቀበልኩትና የተጠመቅኩት አምኜ ስጠመቅ ድኛለሁ። ነጥዬ ግን ስታምን እንደዚህ ብዬ ስታምን አለህ ወይስ የለህም? ጥያቄ ትክክል አይደለም ነው መልሴ። ስታምን አለህ ወይስ የለህም? ይሄ ጥያቄ እምነት ጥምቀት ጎሎት የሥላሴ ልጅነትን አግኝተሃል? ጥምቀት ጎሎ ገና ሳትጠመቅ የሥላሴ ልጅነትን አግኝተሃል በማመን? እኔ ያመነ የተጠመቀ ስለሚል አላገኘሁም። እንደዛ ነው ያልና አላገኘሁም። ሰምታችኋል? አላገኘሁም ማለት ሰይ ውሳኔው የጌታ እቺን ነው ፈልገው ብራዘር። አሁን እቺን ነው ፈልገው። አሁን ማስረጃ ነው የምጠይቀህ። ሰው አምኖ ለዛ ነው የመለስኩልህ። እሱን ስለምትፈልግ ነው የመለስኩልህ። ብራዘር አይዞህ አመጣም ቢሆን ለኔ አይደለም ለራስህ ስትል የመለስኩት። ለራስህ ስትል ብራዘር ራስህን አታታል ተወዳጅ። አመጣም ቢሆን እንደዚህ አይነት ውይይት ግን ውይይት አይደለም። አይዞህ ብራዘር እቺን ፖለቲክስ ድሮ አልፈናታል። መጽሐፍ ቅዱስን ግለጥና ሰዎች ኢየሱስ ክርስቶስን የሕይወታቸው ጌታና አዳኝ አድርገው በተቀበሉበት በዛ ሞመንት ኢየሱስን ጌታና አዳኝ አድርገው በተቀበሉበት ሞመንት የሥላሴ ልጅነትን የእግዚአብሔር ልጅነትን አያገኙም የሚል ማስረጃ አንተ አንተም ያገኛሉ የሚል ማስረጃ መልስ የለኝም ስትለኝ እሰጥሃለሁ። ማስረጃ አንተ እኔ ከመጽሐፍ ቅዱስ ያመነ የተጠመቀ ማስረጃ ይኸው እየነገርኩህ። ይሄ ማስረጃ አይደለም? ያመነ የተጠመቀ ይድናል። ጥያቄ ላስታውስ ከረሳው ሰዎች ኢየሱስ ክርስቶስን የሕይወታቸው ጌታና አዳኝ አድርገው በተቀበሉ በዛ ሞመንት ላይ የሥላሴ ልጅነትን አላገኙም የሚል ማስረጃ አንተ እኔ ሲጀመር ይኸውልህ የጠየቀኝ ጥያቄ ማስረጃ ነው የጠየቁት። ማስረጃ አንተ እሺ የለኝም። በቃ የለም። በቃ ሌላ ጊዜ ሲኖርህ ምክንያቱም ጥያቄው ትክክል ስላልሆነ መልስ የለውም። ሲኖርህ ትመጣለህ። ብራዘር አትደበቁ የምንለው ለዚህ ነው። አትደበቅ ብራዘር፣ መደበቅ የለብህም። አየህ ይህችን ቃል ለማውጣት ነው ዘመናት ከቢኒ ጋር ስትታሽ ነበር። አየህ ይሄ የዘመናት የቤተ ክርስቲያን ምንፍቅና ነው። ሰው የእግዚአብሔር ልጅ ኢየሱስ ክርስቶስን የሕይወቱ ጌታና ዳኛ አድርጎ ሲቀበል የእግዚአብሔር ልጅ ይሆናል። ማስረጃ ትፈልጋለህ? አዎ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ጥቅስ አለን። እኛ ግን ክርስቲያኖች ነን። ለተቀበሉት ሁሉ ግን በስሙ ላመኑት ለነሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው ይላል። አየህ የእግዚአብሔር ልጅነት ሰው በእምነት ይቀበላል ማለት ነው። የእግዚአብሔር ቃል ውስጥ አየህ የታገልከው ጥምቀት ውስጥ ገብተህ የእግዚአብሔር ልጅነት እንዳገኘ እንዲሰማን ለማድረግ ነው ወዳጄ። የእግዚአብሔር ቃል እኮ ግልጽ ነው ወዳጄ። ይኸው በእምነት በኩል ሁላችን በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። በምን በኩል? በእምነት በኩል ሰው ኢየሱስ ክርስቶስን የሕይወቱ ጌታና ዳኛ አድርጎ ሲቀበል በዛ ሞመንት ላይ የሥላሴ ልጅነትን ይቀበላል። የእግዚአብሔር ልጅነትን ያገኛል። የአምላክ ቃል ቀጥሎ ያለውን አንዱ ሚውት ምን ማንበብ እንዳለብኝ እኔ የማውቀው አንተ አይደለም። የለህም ግን አንተ በጥምቀት በኩል የሥላሴ ልጅነት ተገኘ የሚል ማስረጃ የለም። አየህ ሰው አንተ አምነህ ኢየሱስ ክርስቶስን አምነህ ተቀብለህ የእግዚአብሔር ልጅነት አይገኝም የሚል የዘመናት የቤተ ክርስቲያን ምንፍቅና ነው። የእግዚአብሔር ልጅነት ሰው በክርስቶስ ኢየሱስ ባመነ በዛው ቅስፈት ይድናል፣ የሥላሴ ልጅነትን ያገኛል። የአምላክ ቃል ነው የሚናገር። አንተ ለምታወራው ግን ጥቅስ የለም። እኛ ግን ዳንኤል አባቶች የተመሰከረላቸው በጥምቀት ነው በእምነት ይጠመቁ ነበር እንዴ? አንድ ሰው ደግሞ አምኛለሁ ብሎ ከዛ ካልተጠመኩ ግን አልዳንኩም ካለ ይሄ ሰውዬ ሲጀምራማ፣ ምክንያቱም እምነት ካለ እኮ ተስፋ የሚያደርገውን ነገር ኦልሬዲ ያስረግጧል። ግልጽ ነው። የማያየውን ነገር ደግሞ ተረድቷል። በቃ ስለዚህ አንድ ሰው አምኛለሁ ግን ካልተጠመኩኝ ደግሞ አልዳንኩም ካለ ሲጀምራል።
ምክንያቱም ለሽማግሌዎችም የተመሰከረላቸው በዚህ ነው። አያ ቴንክ ዩ። አሁን በቃ አስወጣው ባይዞ። በዚህ አጋጣሚ መናገር የምፈልገው ታች ያላችሁ አማኞች ለማያምኑት አይደለም፣ አማኞች ስንወያይ በጌታ ፍቅር የምንለምናችሁ ነገር በቃ ማትችሉ ከሆነ ጥላችሁ ሄዱ። ኧረ እንደዚህ አታድርጉት፣ እንደዚህ በሉ፣ እንደዚህ በሉ አትነግሩንም። እኛ እዚህ እያገለገልን ነው። እንዴት ማድረግ እንዳለብን እኛ እናውቃለን። እና ጥንቃቄ አድርጉ እዛ ላይ ፕሊዝ። ይህንን ለአማኞች እናገራለሁ። ጸጋ ይብዛል ዳኔ። ቴንክ ዩ። ለካም ተባረክ ሚሻይ። የሚመጡበትን መንፈስ አንደርስታንድ ስለምናደርግ ነው ባይዘው። አንዳንዱ ለማወቅ ይመጣል። ለማወቅ የሚመጣውን እናንተ እንኳን አውርዱት ስትሉን እየታገስን እናስተምራለን። አንዳንዱ ግን ቤተ እምነቷን ደብቆ የሐሰት ቤተክርስቲያን ለመስበክ ነው የሚመጣው። ልክ እንደዚህ አይነት ወዳጅ ማለት ነው። ለረጅም ሰዓት የተጠየቀውን ጥያቄ ሳይሆን የሚመልሰው እኔም ማምንበትን ይላል። እንዲህ አይነትን ሰው ማጋለጥ ነው ያለን ስራ፣ ማጋለጥ ነው። ባይዘው ትህትና ማለት ቀስ ብሎ ማውራት ማለት አይደለም። ባይዘው በጣም እንትን እያሉ እሱ ትህትና አይደለም ወዳጆች። ትህትና ከሱ ጋር ምንም የሚገናኝ ነገር የለውም። ራሳቸውን ደብቀው የሚመጡትን ሰዎች ግን ማጋለጥ አለብን። አሁን ብራዘር እያደረገ ያለው ራሱን ለመደበቅ ነው እየሞከረ ያለው። ከቅድም ጀምሮ እየታገልን ያለ ነው ይሄንን ነው። የሚጠየቀውን ጥያቄ ሳይሆን ያልተጠየቀውን ጥያቄ ነው መመለስ የሚፈልገው። የጠየቀውን ጥያቄ ሲመልስ እንደዚህ ራሱን ያጋልጣል። ስለማያስኬደው ሊመልስ አይችልም። ሲያዙ እንኳን ለመመለስ ሲታገል ነው የምታዩት። እና አንደርስታንድ አድርጉ ወገኖች። እሺ እንቀጥላለን። እሺ ዳኒ ሰላም ሰላም፣ እንዴት ነህ ዳኒ? እግዚአብሔር ይመስገን። ከየት ቤተ እምነት? ከኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ቆያችሁ። እሺ ብሩኬ አለ፣ ቤካዬ አለ። ደህና ናችሁ? ቤካ ድምፅን ቢያንስ አሰማን እስቲ። ገብዛለ ሁሉ ሰላም፣ ሁሉ ሰላም፣ እግዚአብሔር ይመስገን። እንዴት ነህ? ጌታ ይባረክ። ሁላችሁንም ሰላም ብያለሁ ወንድሞቼ። ጸጋ ይብዛላችሁ። አሜን። ብሩኬ ወይ ሰላም፣ እንዴት ናችሁ? ሰላም ብያለሁ ሁላችሁንም ወንድሞች። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ። ተወዳችኋለሁ። አሜን። እሺ ቤካ የተቀበለው። እሺ ዳኒ ወጥቼ ልግባ። የላይኛው ስፖት ባዶ ሲሆን ደስ አይለኝም። እሺ ቢኒ፣ ቢኒ ወይ እንትን ስራ ላይ ነኝ እንግዲህ። እሺ ብሩኬ፣ እሺ ቤካዬ፣ ብሩኬ። እሺ ዳኒ እንኳን ደህና መጣህ። ኦርቶዶክሳዊ እንኳን ደህና ቆያችሁ። እንዴት ነህ? ሰላም ነህ? ጌታ ይባረክ። ሁሉ ሰላም፣ ደህና ነኝ። ኦርቶዶክስ ያድናል ወይ የሚል ጥያቄ ስለሆነ ትንሽ ድምፅ አንተ ጋር አለና ከቻልክ እሺ ትንሽ ራቅ ልበላ። እሺ እምነት በኦርቶዶክስ ያድናል ወይ ነው ጥያቄው፣ ርዕሳችን። ዳኒ የሆነ እንትን አለና አዎ እምነት ያድናል። እምነት ብቻ ግን አያድንም። ችግር የለውም። እሺ ችግር የለውም። ጥያቄን በደንብ ስማ፣ ከዛ ትመልስልኛለህ። በኢትዮጵያ ኦርቶዶክስ ድነናል፣ እየዳንን ነው፣ እንድናለን የሚል ትምህርት አለ አይደል? አዎ መልካም። ድኛለሁ ስትል በምንድን ነው የዳንከው? እምነት ብቻ አይደለም ስላልክ በደንብ እንድናጠራው ነገሩ። ድኛለሁ ስትል በምንድን ነው የዳንከው? እሺ ድኛለሁ ስል ጌታዬ መድኃኒቴ ኢየሱስ ክርስቶስ በሰራልኝ ስራ እንዲሁ በነፃ በጸጋ አምኜ ተጠምቄ ድኛለሁ እላለሁ። መልካም። ድኛለሁ ስትል በጸጋው ነው የዳንከው ማለት ነው። በነፃ ነው የዳንከው። ክርስቶስ በሰራልኝ ስራ በነፃ። እሺ
በእምነትና በጥምቀት ድኛለሁ ብለሃል። እሺ እየዳንኩ ነው ስትልስ በምንድን ነው የምትድነው? እንግዲህ ሐዋርያው ሲጽፍ ሁላችሁም የየራሳችሁን መዳን ፈጽሙ ይላልና የተፈጠርንበትም ዓላማ ደግሞ መልካሙን ስራ ለመስራት ነውና ድነታችንን እየፈጸመን እንሄዳለን ማለት ነው። መልካም ስራ በምንድን ነው ምንድነው ነው ጥያቄ። አሁን በምንድን ነው ምንድነው ጥያቄው? በስራ ነው ምንድነው? እየዳንኩ ነው ስትል በእምነት ነው የምትድነው? በምንድን ነው የምትድነው? ድነቴን እየፈጸምኩ ነው ማለት እኮ ነው። ድነቴን እኮ በምንድን ነው ድነትህን የምትፈጽመው ወዳጄ? እሱ እኮ ግልጽ እኮ ነው። በምንድን ነው እየፈጸምክ ያለው ድነትህን? በእምነት ነው ድነትህን የምትፈጽመው ወይስ በስራ ነው ድነትህን የምትፈጽመው ነው ጥያቄ ነው። በመልካም ስራ። መልካም የተፈጠርኩት መልካሙን ስራ ለመስራት ስለሆነ በመልካም ስራ ነው። በመልካም ስራ ነው ድነት የምትፈጽመው። እድናለሁ ስትልስ በምንድን ነው የምትድነው? የክብር ይግባውና ጌታዬ መድኃኒቴ ኢየሱስ ክርስቶስ ኃጢአንን በግራ ጻድቃኑን በቀኝ በሚያቆሙበት ጊዜ የዛኔ ዓለም ሳይፈጠር የተዘጋጀላችሁ ጥያቄ ግልጽ ስለሆነ አታርዝም። እሺ በቀኝ ቆማለሁ በግራ ሳይሆን በምንድን ነው የምትድነው? እድናለሁ ስትልስ ከጠየቀኝ በኋላ እንድመልስ ፍቀድልኝ። እንድትመልስ ምፈቅድልህ የጠየቁትን ስትመልስ ነው። ዝም ብለህ ስታወራ አይደለም ሰባኪ። የኔ ጥያቄ እድናለሁ፣ ለምሳሌ እድኛለሁ ስትል በእምነት በጸጋው አልከኝ። ከዛ እየዳንኩ ነው ስትል ደግሞ በስራዬ አልከኝ። እድናለሁ ስትልስ በምንድን ነው ምንድነው ነው ጥያቄ። የኔ በቀኙ ሲቆም ድኛለሁ እላለሁ። በቃ አልሞስት እኮ በምንድን ነው የምትድነው? በምንድን ነው የምትድነው? እሺ ማቴዎስ 25 ላይ ክፍት አንብብ። 25:31 ክፍት። የኔ ጥያቄ እድናለሁ ስትል እዛ መልስ ስላለ እኮ ነው። መልስ ስላለ እዛ ክፈትና አንብብልኝ መጽሐፍ ቅዱስ ካለ። አይ የኔ ጥያቄ ቅድም ለምሳሌ ድኛለሁ ስትል ጥያቄ መጽሐፍ ቅዱስ ይመልስልህ ብሩክ። አንዴ ስጠይቅ መስማት ካልቻልክ መወያየት አልችልም። እሺ እኔ ስጠይቅ መስማት መቻል አለ። ድኛለሁ ስትል ጥቅስ አልጠየቅልኝ፣ አልጠቀስክልኝ። በቃ በጸጋው ነው በእምነትና በጥምቀት አልከኝ። በቃ ተቀበልኩ። እየዳንኩ ነው ስትል በስራዬ አልከኝ። ጥቅስ አልጠየቅኩም። በቃ ቀላል ነው ማለት ነው። እድናለሁ ስትልስ ደግሞ ወደፊት እድናለሁ ስትል በእምነት ነው ያኔስ ወይስ በስራክ ነው የምትድነው? ያኔ ጥያቄ ይሄ ነው። እሺ በመጨረሻ እድናለሁ ሲል ጌታ ኢየሱስ ክርስቶስ ሲመጣ በቀኙ ሲቆም ነው። በቃ ወይ ደግሞ በቀኝና በግራ እኔ አሁን በቀኝ ትቆማለህ፣ በግራ ትቆማለህ፣ ከፊት ትቆማለህ፣ ከኋላ ትቆማለህ አይደለም ጥያቄ። በቀኝ የሚያቆምክ ምንህ ነው ነው በቃ ጥያቄው ይሄ ነው። በቀኝ የሚያቆምክ ስራክ ነው ወይስ እምነትህ ነው ነው የኔ ጥያቄ። ግልጽ እኮ ነው። እኔ በቁጥ ተባለ አይደለም ስፈርድ ያየ ነው ጌታችን ኢየሱስ ክርስቶስ የተናገረው በቀኝ የሚቆሙትን በመልካም ስራቸው ነው። እንግዲህ ስፈርድ እንደምፈርድ የተናገረው ማለት ነው። ስራክ ነው ማለት ነው። መጨረሻ ላይ የሚያደንቅ ስራክ ነው ማለት ነው። ጌታዬ ነው ያለው። እንግዲህ ክርክሩ ከሱ ጋር ከሆነ ተከራከረ። እኔ ምን አገባኝ? አንተ ጥያቄ ልክ ነህ አይደለህም አላልኩም እኮ ጥያቄ ስለሆነ እየጠየቅኩ ያለሁት መከራከር ውስጥ ማለት ነው። እኔ መለስኩልህ እኮ ምንድነው ያንተ ስራክ ነው የሚያድነህ ማለት ነው አይደል ዳኒ? ያድነኝ ኢየሱስ ክርስቶስ በቀኙ ሲያቆመኝ እንግዲህ በቀኝ ያሉትን ምን ብሎ እንደሚል አሳያለሁ ስል አንዳንድ ሰዎች በቃ ከተኙበት መነሳት አይፈልጉም። ልቀሰቅሳቸው እንኳን ብትታገል ማለት ነው። እኔ በቃ ማንም ይበለው አልኩህ እኮ እምነትህን ንገረኝ አንተ። በቀኝ የምትቆመው በግራሚውም በኋላ የምትቆመው በስራክ ነው ማለት ነው። መጨረሻ ላይ የምትድነው በስራ ነው ማለት ነው አይደለ? ጌታዬ ነው ያለው እኔ አይደለሁም አልኩህ እኮ በቃ እሺ ይሄን እያለኝ ያለው ጌታው ስላለ ይሄን ነው እያለ ያለው። በቃ ይሄ ሰውዬ በእምነትና በእምነት በጸጋው ድኗል። ከዛ ድነቱን የሚፈጽመው በስራ ነው፣ የሚድነውም በስራ ነው። በቃ አሁን ከዚህ በኋላ መጽሐፍ ቅዱሳዊ እያደረግን እናወራለን ማለት ነው። አንተ ስትድን ምንህ ሄዳ ነው? የሰው ሁለንተና ማለት ነፍስ፣ መንፈስ፣ ስጋ ነው አይደለ? ድኛለሁ ስትል ከሞት ወደ ህይወት መጥቻለሁ በጸጋው ስትል ምንህ ነው ሄዳ ነው? ሁሉ ነገሬ ማለት ስጋህም ነፍስህም መንፈስህም ድኗል ማለት ነው። በቃ መልካም። ያ ማለት እድናለሁ ስትል ምንክ ነው እየዳነ ያለው? ከዛ በኋላ ኦሬዲ ነፍስ አሁን አንዴ ቆይ ጥያቄን በደንብ ሰምተህ ነው መመለስ ያለብህ። ድኛለሁ ስትል በጸጋው በእምነትና በጥምቀት ያንተ ትምህርት ነው። ድኛለሁ ስትል በጸጋው ድኛል ያልከው ስጋህም ድኗል፣ መንፈስህም ድኗል እና ነፍስህም ድኗል። ኦሬዲ በጸጋው ድነሃል ሙሉ ለሙሉ ማለት ነው። እድናለሁ ስትል ምንክ ሳይድን ቀርቶ ነው እየዳነ የሚሄደው በስራ በኩል።
ያንን በነፃ የዳንኩትን ድነቴን እስካልፈጸምኩ ድረስ ድነቴን አጣለሁ። እኔ ድነት ስለማጣት አይደለም የጠየቁክ። ስለዚህ ስለማጣው ስለምታጣው እኮ ነው እኔ እድናለሁ ምለው እንጂ ቆይ እኔ ድነት ታጣለህ አንዴ እባክህ ስማኝ። እኔ ድነት ታጣለህ ታጣም አልጠየቅኩም። ድነት ይታጣል ሌላ ራሱን የቻለ ቶፒክ ስለሆነ ማለት ነው። እሱ ላይ ከፈለክ ደግሞ እናወራለን። ድነት ይታጣል አይታጣም። አሁን ግን እየዳንኩ ሄዳለሁ ስላልክ ምንክ ሳይድን ቀርቶ ነው እየዳነ የሚሄደው? ለምን ሁለንተናዬ ድኗል በጸጋው ስላልከኝ ማለት ነው። ድነቴን ዕለት ዕለት እፈጽማለሁ። ያንን የዳንኩትን ድነቴን ስለማጣ እየፈጸምኩ ነው የሚሄደው። እድናለሁ ስትል የሚድን ነገር ኑሮ ሳይሆን ድነትን ላለማጣት ነው ዕለት ዕለት የምትሰራው ማለት ነው። ያንን በቤተ ክርስቲያናችን ደግሞ እየዳንኩ ነው ብለን እንረዳለን። ወልጋዳ ትምህርት እንደሆነ ላሳያችሁ ብዬ ነው። እየዳንኩ ነው ሲሉ ወልጋዳ ትምህርት እንደሆነ አሁን ድነት ላለማጣት ነው እንጂ የሚሰራው ይሄ ሰውዬ ኦሬዲ በጸጋው በኩል ድኗል ማለት ነው። እሺ አሁን መልካም ስራ የምትሰራው አንተ መልካም ስራ የምትሰራው ስለ ዳንክ ነው እንጂ ለመዳን አይደለም ማለት ነው። ኦሬዲ በጸጋው በኩል ስለ ዳንኩ በግንዱ ላይ ስላለው ነው የሚሰራው። ናይስ። አንዴ ጥያቄን በደንብ እንትን ላድርግልና ትመስያለህ። አንተ መልካም ስራ የምትሰራው ለመዳን ሳይሆን ኦሬዲ የዳነ ማንነት ስላለክ ነው ማለት ነው። ያ ግልጽ ነው። ያ ማለት የሚያድን ስራ የለም ማለት ነው። አው የሚያድን ስራ የለም፣ ግን ካልሰራክ ያንን የዳንከውን ድነትህን ታጣለህ። ድነት ታጣለህ ሌላ ቶፒክ ነው፣ ችግር የለውም፣ እሱ ላይ እናወራለን። ያ ማለት ካልሰራ ታጣለህ ምናምን እሱን እናወራበታለን ብያለሁ። በቃ ለዛ ነው እየዳንኩ ነኝ የምለው ለዛ ነው። እሺ አንተ የምትሰራው የዳነ ማንነት ስላለክ ነው፣ የሚያድን ስራም የለም ብለኛል። አዎ በነፃ ነው ዳንኩት። በጣም ጥሩ፣ እዚህ ድረስ ተስማምተናል። ስራ አያድንም ማለት ነው። የሚያድነው እምነት ብቻ ነው ማለት ነው። ያ እምነት ብቻ ሳይሆን አምኜ ተጠምቄ ነው ዳንኩት ብያለሁ ቅድም። አይ እሱንማ ጸጋው ስላልከኝ እሱንማ ጸጋው ስላልከኝ ጥምቀትን ስራ እያልከኝ አይደለም አይደል? ያ ጥምቀት እንግዲህ እናንተ ጥምቀትን ስለማትቀበሉ እምነት ብቻ ስትሉ ጥምቀትን በአንተ ኮንቴክስት ችግር የለውም። በአንተ መረዳት በእኔ መረዳት አምኜ ተጠምቄ በነፃ በቃ ክርስቶስ በሰራልኝ ስራ አምኜ ስጠመቅ ነው ዳንኩ። ጥምቀት ስራ አይደለም ማለት ጥምቀት ስራ አይደለም ማለት ጥምቀት ስራ አይደለም ማለት ያ ማለት የሚያድነው እምነት ብቻ ነው ማለት ነው። ብቻ ነው አይደለም። ብቻ እምነት ብቻ ስትሉ ጥምቀትን እናንተ ለድነት ነው ብላችሁ አታምኑም። እኔ አልቀበልም። አንተ የምትለው ነው አንተ መረዳት አልኩህ። አሁን የኛን ተወው። በእኔ መረዳት ይኸው በማርቆስ 16 መሰረት ነው እኔ ዳንኩት። አሁን ወደ ዓለም ሁሉ ወንጌልንም ለፍጥረታት ሁሉ ስበኩ፣ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ብሏል ጌታ ኢየሱስ ክርስቶስ። ስለዚህ አመንኩ፣ ተጠመቅኩ፣ ዳንኩ ነው የምለው እኔ። አሁን ምን እያረክ መሰለህ? እንዲሁ ጉንጭ አልፋ የሆነ ክርክር እያረክ ነው ያለው። የኛን ተወውና አልኩህ እኮ በእናንተ ትምህርት ሰው አምኖ ሲጠመቅ ይድናል ትላላችሁ አይደል? አዎ ሰው አምኖ ሲጠመቅ ይድናል። ይሄ ደግሞ ስራ ነው ወይስ እምነት ብቻ ነው? እምነት ብቻ ነው ሳይሆን ማመንና መጠመቅ ነው፣ ሁለት ነገር ነው እኮ። ማመንና መጠመቅ ስራን ያካትታል ወይስ እምነት ብቻ ነው? ተግባር ስለሆነ መጠመቅ ተግባር ስለሆነ በቃ ታምናለህ፣ ትጠመቃለህ። መተግበር ማለት ተግባር ስለሆነ ጥምቀት ስራ ነው። ትጠመቃለህ። አምኛለሁ ብቻ ብለህ የማትቀመጠው እስከሆነ ድረስ አልጠየቅኩም ወዳጄ። ትጠመቃለህ እኮ። አዎ ለምን ትጠመቃለህ ትለኛለህ። መጠመቅ ስራ ነው ወይስ አይደለም ነው የኔ ጥያቄ። በጣም ግልጽ ጥያቄ ነው እየጠየቁ ያሉት። መጠመቅ በተግባር የምታሳየው ነገር ነው። ተግባር ነው መጠመቅ። አምና ብቻ አትቀመጥም ማለት ኦፍኮርስ በተግባር ነው። ዝም ብለህ ስለዚህ ጥምቀት ተግባር እስከሆነ ድረስ እምነት ብቻ ብለህ አትለውም። ስራ ነው ታዲያ። ስራ ነው ጥምቀት ስራ ነው። ስራ ነውም አትለውም። ስለዚህ ማመንና መጠመቅ ምንድነው? እሺ ጥምቀት ስራ ካልሆነ በእምነት ውስጥ ካልተካተተ ይኸው ጥምቀት ምን እንደሆነ ልንገርህ። ኢየሱስ ክርስቶስ የሚለብስበት ልንገርህ። አልጠየቅኩም አይደለም መልስልኝ። አልጠየቅኩም። እኔ ጥምቀትን ጥቅሙን አብራራልኝ አላልኩም። ሂደህ ነው የምትጠመቀው፣ እሱንም አውቃለሁኝ። ግን መጠመቅ ስራ ነው። መጠመቅ ይሄ መንፈሳዊ ስራ ወይ ደግሞ የስጋም ስራ ይሁን የሚካተት ነው ወይስ አይደለም? መንፈሳዊ ስርዓት ነው። መንፈሳዊ ስርዓት አይደለም፣ ስራ ነው ያልኩት። መንፈሳዊ ስራ ነው። መንፈሳዊ ስርዓት ነው። ስርዓት እኔ ስርዓት ነው ወይ አይደለም ጥያቄ። ስራ ነው ወይ ነው ጥያቄ። አንተ የግድ ስራ ነው ማለት አለብኝ? የኔ ጥያቄ እኔ አይደለም አውቀው
የኔ ጥያቄ አይደለም። ይኸውልህ ዳኒ የኔን ጥያቄ መመለስ ካልቻል ውይይቱ ከብዱሃል ማለት ነው። አይ መንፈሳዊ ስርዓት ነው የሚለው የአንተ መልስ ነው። የኔ ደግሞ ጥያቄ አይደለም እሱ። የኔ ጥያቄ ስራ ነው ወይ ጥምቀት የሚል ነው። ለዚህ ጥያቄ መልስ አለ? ጥምቀት ስራ አይደለም፣ መንፈሳዊ ስርዓት ነው አይደለም። ስራ አይደለም። በቃ የግድ መጠመቅ ስላለብን ካልተጠመቀን ደግሞ ስለማንድን የምንፈጽመው ስርዓት ነው። ችግር የለውም። ቤተክርስቲያን እንደዛ ብላ ነው ያስተማረችኝ። እኔ ከሷ ውጪ መሆን አልችልም። ገብቶኛል። በቃ ቤተክርስቲያን የምታስተምረን ነው የነገረከኝ። ችግር የለውም ሰምቻለሁ። ግን ስራ አይደለም ብለኛል። ስራ ስላልሆነ ጥምቀት የዳንከው በእምነት ብቻ ነው ማለት ነው። ተጠምቀ አምነህ ተጠምቀ በእምነት ብቻ ድነሃል ማለት ነው። ያዳነ ጸጋው ብቻ ነው ማለት ነው። በእምነትና በጥምቀት ድኛለሁ። በእምነት ብቻ አልዳንኩም። መልካም። አሁን በቃ ጠማማ ስለሆነ ልጁ ጠምም ያለ ውይይት እናደርጋለን ከዚህ በኋላ። አምነህ መቼ ተጠመቀው? እሺ ኦልሞስት 3 አመት ሆነኝ። ከየት ነው ወደ ኦርቶዶክስ ሄድክ? ከየትም ሆነ ከየት አንተን ምን አገባክ? ለምን ትጠይቀኛለህ እንደዚህ አይነት ጥያቄ? አይ የት ነበርክ? ክርስቶስን ከመቀበል በፊት ፕሮቴስታንት ነበርኩ። በስመ አብ። የት ነበር ፕሮቴስታንት የነበርከው? የት ነበር ብረት ታደርግ የነበረው? አስፈላጊ ነው? አዎ በደንብ እንዴ፣ በደንብ አስፈላጊ። የት ነበርክ? መሰረተ ክርስቶስ ነበርኩ። የት አጥቢያ? ከልጅነት ጀምሮ ነው መሰረተ ክርስቶስ? እኔ የገጠር ልጅ ነበርኩኝና እንግዲህ አታውቀውም። ችግር የለውም። የትም ሁን ከልጅነት ጀምሮ ነበርክ መሰረተ ክርስቶስ? ጥያቄ ምንድነው? ፕሮቴስታንት ነበርኩ። አሁን ኦርቶዶክስ። ከልጅነት ጀምሮ ነበር ወይ ፕሮቴስታንት የነበርከው? መሰረተ ክርስቶስ የነበርከው? አዎ። አሁን ኦርቶዶክስ። ስለ ኦርቶዶክስ ጠይቀኝ። እኔ ስለ እናንተ ምን አገባኝ? እኔ ውሸታም ሰውማ አናስተናግድም። መሰረተ ክርስቶስ የነበርከው ከልጅነት ነው። መቼ ነው የተጠመቀው? አንተ ኦርቶዶክስ ነበርኩ ስትል ጠይቀን እናውቃለን። አንዴ መብት ነው መጠየቅ ችግር የለውም፣ መብት ነው። እኔ ኦርቶዶክስ ነበር። ስለዚህ ወደ ጥያቄ ሂድ። ምን ነበር ጥያቄ? ይኸው እየጠየቅኩ ነው። ስማኛ ታዲያ እየጠየቅኩ እኮ ነው። መሰረተ ክርስቶስ መቼ ነው የተጠመቀው? መሰረተ ክርስቶስ ከተጠመቀ ቆይቷል። እንግዲህ ጥምቀቱ ቫሊድ ስላይደለ የኢትዮጵያ ቤተክርስቲያንም ስላይደለ ጥምቀቱ ቫሊድነትም ተብሎ ስለማይታመን ስለዚህ ተረት ስለበዛ ነው። ይኸውልህ ከዚህ በኋላ ለምጠይቅ ጥያቄ ካልመለስክ ውሸታም ሰው እየመለስኩልህ እኮ ነው። ይኸውልህ ቫሊድ ነው። አንተ ቫሊድ ነው አልከው አላልከው አንተ ምስክርነት አንፈልግም። እኛ ቫሊድ ነው ብትለውም እኛ ምንም አይመስልንም። ገብቶሃል? አሁን እዛ ከተጠመቀ ቆይቷል። ስማኝና መልስ። ቫሊድ ስላልነበረ ቫሊድ ወደ ሆነችው መጥቻለሁ አልኩ። በቃ እኮ እሺ አልኩህ እኮ። አሁን ግን የኔ ጥያቄ በስንት ዓመት ነው ዳኒ? ሰምተህ ልትመልስልኝ ትችላለህ? ፈቃደኛ ነህ? 15 ዓመት አካባቢ የተጠመቅኩት። 15 ዓመት በነበርክ ሰዓት ማለት ነው አይደለ? በማን ስም አጠመቁት? መካነ ኢየሱስ። እኔ መካነ ኢየሱስ አላልኩም። መሰረተ ክርስቶስ ሶሪ። አብ ወልድ መንፈስ ቅዱስ ብሎ ነው ያጠመቁት። በአብ ወልድ መንፈስ ቅዱስ ተምረህ ነው የጠመቀው? አው የተማርኩት ትምህርት ትክክል አልነበረም። ሶላዎቹን ሲያጠና ትክክል እንዳይደለ በዚህ በቲክቶክ ሚዲያ ስላየው ትክክል አይደለም ብዬ ወጣው። በቃ ከወጣው ነው ብር ለምን ደማት ዳኒ ስማኝ፣ ምንድነው ያስተማሩክ? ምን የተማርከው? ኧረ በእናትህ ብሩኬ ፊታ ስራ የለም እንደ በእናትህ ወደ ጥያቄ ኪዳ። አሁን ኦርቶዶክስ ነኝ እኔ መጠየቅ የምፈልገው ስለ ኦርቶዶክስ ነው። ፕሮቴስታንት ነኝ ምን አገባኝ? መሰረተ ክርስቶስ ዋሽተህ እኮ ነው። ውሸታም ስለሆንክ እኮ ነው። እምነት ብቻ ጸጋ ብቻ መጽሐፍ ቅዱስ ብቻ የሚለውን ነው ያስተማሩክ። ያ ሶላዎቹን ነው ያስተማሩት። በጣም አይደል እንዴ? በጣም አይደል የተማርከው? በጣም እኮ ነው የተማርከው። ስለዚህ ከመጽሐፍ ቅዱስ ሲፈልግ አጣው። እምነት ብቻ የሚለውን አጣው። ፈልጌ ስጠፋ ነው እንግዲህ ኦርቶዶክስ በጣም ነው የተማርከው። እሺ አሁን ወደዚህኛው ሀሳብ እንመለስ። ውሸታሞች ስለሆኑ ነው። እሺ እነዚህ ሰዎች በቃ ውሸታሞች ናቸው። ያ ማለት የህፃናትን ጥምቀት ምን ያህል እንደሚሸሹት እንድታዩ ስለፈለኩ ነው። አምነው ስላልተጠመቁ አንዴ እኔ ሳወራ እንዳታወራሽ እድል ሰጣለሁ። እሱን ከሉተራን ጋር ታወራለህ። እንግዲህ አንነን ክሌለ የህፃናትን ጥምቀት ይቀበላሉ። እነሱ አይመለከተኝም ነው ማለት ነው። እድል ሲሰጥ ታወራለህ። አቋርጠኝ አይደለም። እኔ ማንም ይመን፣ እኔ ችግር የለብኝም። ማንም ይመን። ብሩኬ የህፃናትን ጥምቀት እየሸሹት ሳይሆን እየቀፈፋቸው ነው። አስተካክለው ቀጥል።
እየቀፈፋ በጣም ቆንጆ ንግግር ነው። በቃ እየቀፈፋቸው ነው መጽሐፍ ቅዱሳዊ ስላልሆነ። እነሱን ሉተራን ይመልሳሉ። መካነ ኢየሱሶች ችግር የለውም። ወደ ኦርቶዶክስ ከዚህ በኋላ ትወርዳለህ። እሺ ሲፈቀድልህ ታወራለህ። እያቋረጥከን ከሆነ ግን አንደኛ ድምፅ አለ አንተ ጋር፣ ሁለተኛ ልንሰማህ አንችልም። ውይይት ስለሆነ እድል ስንሰጥህ ታወራለህ። እሺ አንከለክልም። በቃ ትናገራለህ፣ ችግር የለውም። ሰው እየቀፈፋቸው ነው። በቃ ዳጊ ቆንጆ ንግግር ነው። ሁሉም ኦርቶዶክሳዊ በዚህ ሰዓት ከጴንጤ ነው ሄደው ወይ ከሙስሊም እስልምና ነው ሄደው። በጣም በሚገርም ሁኔታ ይሄ 40 ሺህ የሚሆን 30 ሚሊዮንም ኦርቶዶክሳዊ ከሌላ ቦርድና እኛ ስንጨርስ ነው የምናስገባ። ከዚህ በኋላ የምታወራ ከሆነ እሺ ወዳጅ ስንጨርስ ትወያያለህ። ትቀጥላለህ። ስጨርስ ታወራለህ። የሕፃናት ጥምቀት መጽሐፍ ቅዱሳዊ እንዳልሆነ ገብቷቸዋል። ማንም ይመን ማን እኔ መካነ ኢየሱስም ይመኑት ኦርቶዶክሳውያንም ይመኑት እኔ አይመለከተኝም። በቃ መጽሐፍ ቅዱስ አይደለም፣ መጽሐፍ ቅዱስ አይደለም። ይሄ ነው በቃ የኛ እምነት። መጽሐፍ ቅዱስ ላይ እስከሌለ ድረስ ትምህርቱ እኔ የኦርቶዶክሳውያን እኮ ስሞግት ኦርቶዶክስ ስለሆኑ አይደለም የምሞግታቸው፣ መጽሐፍ ቅዱሳዊ ስላልሆኑ ነው የምሞግታቸው። መጽሐፍ ቅዱሳዊ ስላልሆኑ ነው የምሞግታቸው። ትምህርት መጽሐፍ ቅዱሳዊ አይደለም። ለዛ ሁሉም ከጴንጤ ወይ ከእስልምና ነው ወደ ኦርቶዶክስ የሄዱት። ለምን? ይሄ ትምህርት መሸሽ ስላለባቸው። መልካም። አሁን ከመጽሐፍ ቅዱስ ላይ የምታሳየኝ ምን መሰለ? ሰው በጥምቀት ይድናል የሚል የመጽሐፍ ቅዱስ ታሳየኛለህ። አሁን ጴንጤ አይደለም። እሺ ይሄ ሰውዬ ኦርቶዶክሳዊ ነው። ኦርቶዶክስ የነበረ ሰው ነው። እኔ የሚያሳይክ ሰው በጥምቀት ብቻ ይድናል የሚለውንም ሊያሳይ አልችልም፣ በእምነት ብቻ የሚለውንም ሊያሳይ አልችልም። ግን የኔ ጥያቄ ነው ማሳየት ካልቻልክ ሐዋርያው ቅዱስ ጴጥሮስ የኔን ጥያቄ መመለስ ካልቻልክ በቃ መመለስ አትችልም ማለት ነው። ሰው በጥምቀት ይድናል፣ ጥምቀት ያድናል የሚለውን አሳያለሁ። እሺ ሰው በጥምቀት በኩል ይድናል የሚል መጽሐፍ ቅዱስ አይተሳሳይ። ጴጥሮስ 3:21 ክፈት። ብቻ የሚለውን እኔ አልተጠቀምኩም። ብቻ ለአንተ ለራስ ጴጥሮስ 3:21 ምን አንብብ። ይህም ውሃ ማለትም ጥምቀት፣ ይህም ውሃ ማለት ጥምቀት ደግሞ ምሳሌ ሆኖ ያድናል ይላል። አንብብ። እዛ ከፍታ እኔ ጋር መጽሐፍ ቅዱስ ውሃ አይልም። ይህም ውሃ አይልም ደግሞ ማለትም ጥምቀት አይልም። አሁን ምሳሌ ሆኖ ያድነናል ይላል። አይልም። ከፍታ አንብብ። እኔ ካላለ ይቀጣለሁ ካላለ ከፍታ አንብብ። ካላለ ይቀጣል። እሺ ሰምቻለሁ። ካላለ ውሃ ብሎ ነው ምንድነው? ወዳጄ እኮ ካላለ ትቀጣለህ አይደል? እቀጣለሁ ብለሃል። አይልም። እሺ ዳኒ የ2000 ዓመተ ምህረት የኢትዮጵያ ኦርቶዶክስ መጽሐፍ ቅዱስ ታሳየናለህ እባክህ፣ እናስቸግርህ። ይሄም ውሃ አይልም። በነገራችን ላይ ይህም ውሃ ደግሞ ማለትም ጥምቀት ምሳሌ ሆኖ ያድነናል አለ ሐዋርያው። አይልም። አሁን ነው እያለ ያለ ዳኒ በጣም ስለምትረብሽ ማለት ነው። ሜቢ አዲሱ መደበኛ ትርጉም ላይል ይችላል። በጣም ነው የሚያሰለቸው እንደዚህ አይነት ተወያይ ሰው ማለት ነው። ተናገርክ በቃ እሺ አልንክ። ይህም ውሃ አይልም አልኩክ እኔ አይደለ? ሰው በቃ ሰምተናል እኮ በቃ መደጋገም አይጠበቅብኝም። ውሃ የሚል ቃል የለውም እዛ ክፍል ላይ አልኩክ። ከሌለ ቀጣለው አልክ። በቃ ትቀጣለህ። እናሳይክና እኔ ደግሞ ማሳይክ ከኔ መጽሐፍ አይደለም ከራስህ መጽሐፍ ነው ማሳይክ። ዳጊየው ነገር ብለህ ነበር። ስክሪንሾት አድርጌ ያመጣለሁ ስለነበረ እሺ ዳጊ ስክሪንሾት አድርጌ ያመጣለሁ ራይት ነው። ይሄው እኮ መጽሐፍ ከፍተን ልናሳየ ነው ወዳጄ። ምን ሆነ ነው? የራስህን መጽሐፍ ከፍተን ልናሳይክ ነው። የማ መጽሐፍ እንደሆነ አሳየው ዳኒ። ና ተመለስ ዳኒ። እየው ዳኒ ና ተመለስ። አርጎ ግን እንዳይወጣ ባይዙ ባይ መጽሐፍ ቅዱስ ሊያይ ይመስለኛል። ኦኬ አብሩኬ የቅድሙን ውሸት ግን በቃ መዋሸቱን ማመን አለበት። ባይዘ ከጨረሳችሁ በኋላ ኮንቨርሴሽኑ። እሺ ዳኒ ይታያል መጽሐፉ የተከፈተው? ይሄው አምጥቻለሁ እኮ ብሩኬ ያታልከኝ። ይሄው መጽሐፍ ቅዱስ ተከፍቶልሃል። ለምንድን ነው የምትረብሸው ወዳጄ? መጽሐፍ ቅዱስ ዳኒ ከፍቶልህ አይታይም ስክሪኑ ላይ?